እየተማረ ማይለው ሁሉ ጊዜ የሚማር ፍቅር ማይመጣለት ሁሉ ጊዜ የሚማር በደንብ አስተውሉ ትትናን ማይይዝ ሁሉ ጊዜ የሚማር አሁንም ሽንገላን ክፋትን ተንኮልን መተው ማይችል አየት አናጺው ይጠራዋል ወደ ግንብነት ወደ ድንጋይ ወደ ቤት ሊያመጣው ፈልጎ እሱ ግን ይፈርሳል እዛው ከሊፈርሳ ፈርሶ ይቀራል ማይስተካከል ማለት ነው አይስተካከልም የሚቀራል ፈርሶ ይቀራል ፍናኔ ማለት መጀመሪያ ወደ ልብ ከዛ ወደ ገዳም የመነኑ ግሮች የመነኑ ልቦች ይበልጣሉ እንዲና ሳይመነኑ በግር ወደ በረሃ ጫካ ከገቡ ሰዎች በልብ መንነው በስልጣን ላይ በልብ መንነው በትዳር ውስጥ በልብ መንነው በሀብትና በተለያዩ በዓለማዊ ደስታዎች ትንሽ ያልፍ ሰዎች ይበልጣሉ ለምን በልባቸው መንነዋል ዓለም ሀብትን መንነዋል ግን ሀብታሞች ናቸው ስልጣንን መንነዋል ግን በስልጣን ላይ ናቸው ቤተሰብን መንነዋል ግን ቤተሰብ ጋር ናቸው በትዳር ውስጥ ናቸው ግን መናኞች ናቸው ቅዱሳን ናቸው ንጹሃን ናቸው ስንክሳር ያነባሉ ወንጌል ያነባሉ ያለቅሳሉ ያነባሉ ደረት ይደቃሉ ስራታቸው ዋይ ዋይ ይላሉ በፍጹም ልባቸው በለቅሶና በዋይታ በፊቱ ይቆማሉ እነዚህ ፍጹም መናንያን ናቸው የቀረው ልብሱ ነው ቆም ማረጉ ነው ቀሚስ መልበሱ ክርስትና ማለት ደግሞ የምናኔ ህይወት ነው ክርስትና ማለት የምናኔ ህይወት ነው ኢየሱስ ክርስቶስ ኢየሱስ ክርስቶስ ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ ቅረቡ ወአንትሙ ቅረቡ ሀበ እብን መንፈሳዊ ወደ ሕያው ድንጋይ ቅረቡ በእግዚአብሔር ወደ ተጣላ በደንብ በእግዚአብሔር አለ በሰው ወደ ተናቀ በእግዚአብሔር ዘንድ ግን ወደ ተመረጠውና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ ቅረቡ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ቅዱስ ጴጥሮስ ይመክራል ያስተምራል ይተነትናል ይገልጸዋል ምድራውያን ከሰማያዊ እግዚአብሔር ጋር ያላቸውን አንድነት ሰማያዊ እግዚአብሔርን ከምድራውያን የሰው ልጆች ጋር ያለውን አንድነትና ህብረት በሚገርም ገለጻ ቅዱስ ጴጥሮስ ይገልጻል አሁን ላይ ምን ብሎ መጣ ወደ ሕያው ድንጋይ ቀርበዋል ወደ ሕያው ድንጋይ ቀርበዋል ቀጠለና ምን አለ እናንተም እንደ ሕያዋን ድንጋዮች አለ እንደ ሕያው ድንጋዮች አለ መንፈሳዊ ቤት ለመሆን ተሰሩዋል ወደ ሕያው ድንጋይ ቀርቡ ካለ በኋላ መልሶ ምን አለ እንደ ሕያዋን ድንጋዮች መንፈሳዊ ቤት ለመሆን ተሰሩዋል ሕያው ድንጋይ አለ እናንተም ደግሞ በሕያው ድንጋይ ላይ እንደ ሕያዋን ድንጋዮች መንፈሳዊ ቤት ለመሆን ምን በሏል የሚገርም ነው አሁን ሕያው ድንጋይ ያለ ማንን ነው ኢየሱስ ክርስቶስን ነው ሰው የሆነውን አምላክ ስለኛ ሰው የሆነውን አምላክ ከሰማይ የወረደውን ጌታ እርሱም ወደ ሕያው ድንጋይ ቀርበዋልና እናንተም ደግሞ እንደ ሕያዋን ድንጋዮች አለ ከዛ መንፈሳዊ ቤት ለመሆን ተሰሯል እኛንም መልሶ ደግሞ ምዕመናንን በሱ የተመሰረቱ ምዕመናንን ድንጋይ ብሎ ጠራቸው በደንብ አስተውሉ ቅዱስ ጴጥሮስ ይገርማችሁ የማቴዎስ ወንጌል ምዕራፍ 16 ላይ አንድ የሚገርም ቃል አለ እዛ ክርስቶስ ቅዱስ ጴጥሮስን ምን ብሎት ነበር ካላችሁ አንተ ኮክ ብሎት ነበር አንተ ምን ብሎት ነበር አንተ ምንድነው ብሎት ነበር አለት ነው ብሎት ነበር ጴጥሮስ ደግሞ እዚህ ክርስቶስን አለት ይለዋል ወደ ሕያው አለት ቅረቡ ማለት እኮ ነው ሀበ እብን መንፈሳዊ ማለት ወደ ሕያው አለት ቅረቡ ማለት እኮ ነው ወደ ሕያው አለት ቀርበዋል ሕያው ነው ያለው ቀርበው አለ እዛ ላይ ጴጥሮስን አንተ አለት ነህ አለ ይገርም ነው አንተ አለት ነህ በአንተ አለትነት ቤተክርስቲያንን ምን እላታለሁ ብሎት ነበር እሰራታለሁ ብሎት ነበር ለዛች ቤተክርስቲያን ደግሞ ጴጥሮስ ምን ይላል አለቱ ክርስቶስ ነው ብሎ ይናገራል አለቱ እኔ አለት ተብዬ የተጠራሁበት አለቱ ክርስቶስ ነው አለ ምክንያቱም የማቴዎስ ወንጌል ላይ የተቀመጠው ጴጥሮስ አለት የተባለበት ምክንያቱ ምንድነው ብለን ታየን አንተ ወለቱ ክርስቶስ የእግዚአብሔር ሕያው ብሎ ስለተናገረ ምን ማለት ነው አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ ነበር የማን ልጅ ነህ ማን አለ
ክርስቶስ የማን ልጅ ነው? የእግዚአብሔር ልጅ ክርስቶስ ነው ብሎ ስለነበረ ያ ክርስቶስን አውቆ ተገልጾለት ስለመሰከረ በዛ መገለጥ በክርስቶስ ወይም ደግሞ አብ ልጁን ለጴጥሮስ ስለገለጠለት ሕያው የባህሪ የክርስቶስ የባህሪ ሕይወቱ መንፈስ ቅዱስ ለጴጥሮስ ክርስቶስ ማን እንደሆነ ስለገለጸለት ክርስቶስ ነው የሚመሰክርለት። ክርስቶስ ማለት ሕያው ድንጋይ እዚህ ጴጥሮስ ሕያው ድንጋይ ያለ ነውና አንተ አለት ነህ አለ። ስለ አለቱ መስክረሃልና አንተ አለት ነህ ነው። አስተውል። አለቱ ተገልጦልሃልና አንተ አለት ነህ አለው። በአለቱ ልብ ጸንቷልና አንተ አለት ነህ አለው። ስለ አለቱ ምስክርነትህን ሳታክ በድፍረት መስክረሃልና አንተ አለት ነህ ስለው አንተ አለት ነህ አለው ጴጥሮስን። አየታ ምን አላወላወለም፣ በፍጹም ልቡ አምኗል፣ ያምነውንም መስክሯል። ጴጥሮስ የመሰከረው ሃይማኖቱን ነው። ሃይማኖቱን መስክሯል። የጴጥሮስ ሃይማኖት ያይመሰክር ምስክርነቱም ሃይማኖቱ ነበር። ጴጥሮስ ሃይማኖቱን ቁልጭ አድርጎ በደቀ መዛሙርቱ ፊት መስክሯል። ሕዝቡ ምለውንም ተናግሯል። እሱ ደግሞ ክርስቶስን ማን እንደሚያስብ ገልጿል። ሃይማኖቱን ጴጥሮስ ምን አለ? ንገሩ ምን አለ? መስክሯል። የክርስቲያን አንድ ግዴታ ሃይማኖትን መመስከር ነው። ሃይማኖትን መግለጽ ነው። ሃይማኖትን ለሌላው ምን ማለት ነው? ማስተላለፍ ነው። ቅብብሎሽ ነው። ሃይማኖት ቅብብሎሽ እኮ ነው። ቅብብሎሽ የሚሆነው ደግሞ የተረዳነውን ስናስረዳ፣ ያወቅነውን ስናሳውቅ፣ የገባንን ለሌሎች ማስተማር መመስከር ስንችል ምስክርነት ይባላል። ብዙ ጊዜ ምስክርነት የሚባለው ነገር ግልጽ አይደለም በእኛ ሕይወት ውስጥ ማለት ነው። ምስክርነት የሚባለው ነገር ትልቅ ዋጋ እንዳለው እየገባን አይደለም። ምስክርነት እኮ ነው። አያት ቤተክርስቲያን በዚህ ዓለም ላይ ተበትና የቀረችው ለምስክርነት ነው። ሳትፈራ ያ ከሰማይ የወረደው ያ ተጠምቆ ጥምቀትን የመሰረተው ከዛ በሶስተኛው ዓመትም ወደ ቀራንዮ ወደ መስቀል ላይ የወጣው ከዛ ደሙን ያፈሰሰው ስጋውን የቆረሰው የሥጋ አክሊል የደፋው እሱ ጌታዬ ነው፣ አምላኬ ነው፣ ሕያው ድንጋይ ነው ብሎ መመስከር፣ ክርስቶስ የእግዚአብሔር ልጅ ነው ብሎ መመስከር ትልቅ ዋጋ ነው። ትልቅ ዋጋ ነው። ይገርማችሁ ነቢያት ወደ ዓለም ሁሉ ተበትነው በዓለም አንድ ጊዜ ሰማርያ፣ አንድ ጊዜ በይሁዳ፣ በቤተልሔም፣ በአካባቢ በኢየሩሳሌም ዙረው ትንቢት ሲናገሩ የነበሩት ስለዚህ ሕያው ድንጋይ ነበር። ሐዋርያት ወደ ዓለም ሁሉ ሂዱ የተባሉ ስለዚህ ሕያው ድንጋይ ሊመሰክሩ ነበር። ሰማዕታት እኮ በእሳት የተቃጠሉ አንገታቸውን የተሰየፉ ለዚህ ሕያው ድንጋይ ምስክርነት ሆነው ነበር። መናንያን መነኮሳቱ ከዚህ ዓለም ወጥተው ወደ በረሃ ወደ ገዳም የወጡ ለዚህ ሕያው ድንጋይ ምስክር ሆነው ነበር። በቃ ራሳቸው ሙሉ መስዋዕት አድርገው ሰጡ። ከገንዘብ በላይ ከአካል ውጭ ከሆነ ነገር በላይ መንፈሳቸውን፣ ሕሊናቸውን፣ አይምሯቸውን፣ ልባቸውን ከእግር ጥፍራቸው እስከ ራስ ፀጉራቸው ለዚህ ሕያው ድንጋይ እኛ ምስክር ነን ይኸው ብለው ራሳቸውን ሰጡ። ምስክር ነው እኮ ምስክር ማለት ሊቃነ ጳጳሳት የዚህ ሕያው ድንጋይ ምስክሮች ናቸው። ካህናት የዚህ ሕያው ድንጋይ ምስክሮች ናቸው። ዲያቆናት የዚህ ሕያው ድንጋይ ምስክሮች ናቸው። እነዚህ ብቻ አይደሉም። ምእመንነትም የዚህ ሕያው ድንጋይ ምንድነው ማለት ነው? ምንድነው ማለት ነው? ምስክርነት ነው። የዚህ ሕያው ድንጋይ ቅዱስ ጴጥሮስ እንዲህ አድርጎ መሰከረ። ከዛም ጌታ ምን አለው? አንተ አለት ነህ አለው። አንተ አለት ነህ፣ እውነትም በአለቱ ላይ ተመስርተሃልና አለት ነህ። አንተ በእኔ አለትነት ስለተመሰረት በእኔ በሕያው ድንጋይ ላይ ስለቆምክና ስለጸና አለው። በእኔ በሕያው ድንጋይ፣ በመንፈሳዊ ድንጋይ፣ በቅዱሱ ድንጋይ፣ በላዕላዊ በሰማያዊ ድንጋይ በእኔ በሕያው ላይ ስለተመሰረትክ አለ። አንተ ደግሞ ለምእመናን ምን ትሆናለህ አለ? መሰረት ትሆናለህ አለ። አንተም አለት ነህ አለና ከክርስቶስ ያገኘው የአለትነት ጸጋ ነው። አለት ነህ አለው። በቃ በክህነት፣ በትምህርት፣ በሃይማኖት አለት ነህ አለውና ይህንን ሰጠው። አየህ ታዲያ ጴጥሮስ መልእክቱን ሲጽፍ ምን አለ? ከዛ ተነሳና ምዕመናን ሲመጡ አንተ አለት ነህ፣ በዚህችም አለትነት ቤተክርስቲያን ምን እላታለሁ ብሎ ነበር። ምን እላታለሁ አለ? እሰራታለሁ ብሎ ነበረ። ያችን ታዲያ እሰራታለሁ ያላትን ይሄው በጴጥሮስ ሲሰራት እናገኛለን። ምን እያለ ጴጥሮስ ምን እያለ ነው እየሰራ ያለው? እንደ ሕያዋን ድንጋዮች መንፈሳዊ ቤት ለመሆን ምን ነው ይላል? ማን ነው የሚለው? ማን ነው እያለ እኛ ምዕመናን ያችን ቤተክርስቲያን ክርስቶስ እሰራታለሁ ያላትን ቤተክርስቲያን በሕያው ድንጋይ ላይ ሲመሰረታት፣ በሕያው ድንጋይ ላይ ሲሰራ፣ በሕያው ድንጋይ ላይ ሲያጸናት ጴጥሮስን እንመለከታለን ማለት ነው። ታዲያ እዚህ ላይ የምንረዳቸው ጉዳዮች አሉ። ምንድን ናቸው ካልን
የመጀመሪያው እንደ ሕያዋን ድንጋዮች አለና መንፈሳዊ ቤት ለመሆን ተሰሯል። ወአንትሙሂ ከመ እምነ መንፈሳዊ ወኩኑ ታቦተ መንፈሳዊ ወደ ሕያው ድንጋይ ቅረቡ ካለ በኋላ እንደ ሕያዋን ድንጋዮች መንፈሳዊ ቤት ለመሆን ተሰሯል። እንደ ሕያዋን ድንጋዮች አለ። በደንብ እንደ ሕያዋን ድንጋዮች መንፈሳዊ ቤት ለመሆን ተሰሯል። በጣም ልናስተውል ይገባል። እዚህ አለ አሁን በዚህ ዓለም የአናጺዎች የግንበኞች ጥበብ ምሳሌ አድርጎ ነው አሁን እየተናገረ ያለው። ጴጥሮስ እየገለጸ ያለው ረቂቁን የኛና የክርስቶስን የአባትነትና የልጅነት ውህደት ነው እየገለጸ ያለው። የኛና የክርስቶስን አንድነት ነው እየገለጸ ያለው። እኛ ከእግዚአብሔር ጋር ያለንን ተዋህዶ ረቂቅና መንፈስ ሕይወትን የሆነውን ያንን በግዘፍ ጴጥሮስ በምሳሌ ለምዕመናን ያስረዳል። ምን ብሎ ግንብ ሆነው ቤት አዳራሽ እንደሚሰራባቸው ከብዙ ድንጋዮች በአናጺዎች አማካኝነት ተጠርበው እንደሚመረጡ ጉድጓድ ውስጥ ተቆፍረው እንደሚወጡ ሕያው ድንጋዮች ቤት እንደሚሆኑ ድንጋዮች አለ። እናንተም መንፈሳዊ ቤት ለመሆን ተሰሩ አለ። ከያጀለጃጀ እስኪ አንድ ሰው ቤት መስራት ቢያስብ ወንዝ ላይ ሄዶ ዝም ብሎ የወደቀውን ድንጋይ መጥቶ ግንብ ይሆናል? ቤት ይሆናል? አይሆንም። ማንኛውም ድንጋይ ምን አይሆን? ቤት ለመሆን ከድንጋይ ምን ይመረጣል? ድንጋይ ይመረጣል። ከድንጋይ ስለሚመረጥ እንደ ሕያዋን አላልኳቸው። ከድንጋይ ይመረጣል። ድንጋይ ስለሆነ ብቻ ቤት አይሆንም። ድንጋይ ስለሆነ ብቻ ቤት አይሆንም። ለአዳራሹ አይሆንም፣ ለሳሎኑም አይሆንም። ለምንሰራው ላሰብነው ቤት ማደሪያ ሊሆን የሚችሉ ድንጋዮች ካለ ላይ ከወጣው ከሚኖረው ተመርጦ ካለ ከብዙ ድንጋዮች ውስጥ ተመርጦ ይወጣል። ከወጣ በኋላ እንደዛ አይደለም። በማን ይፈተሻል? በአናጺ በግንበኛው። ምን እየሆነ እየተመታ በመዶሻ እየተጠረበ እየተስተካከለ ይሄ ውሃ ይመጣል። ውሃ መጥቶ ሊፈርስ ይችላል። ነገ ላይ መሰረቱን ያናጋዋል። እንዴት ይሆን ብሎ ተብሎ በግንበኛው ይመረጣል። ድንጋው ማለት ነው። አይ ካለው ከውጭ ካለው ከተሰበሰበው ደግሞ ድንጋው ማይሆን ከሆነ የሆነ ጥሩ ቦታ ላይ ተሄዶ ምን ይባላል? መሬቱ ምን ይባላል? ይቆፈራል። ተቆፍሮ ጥሩ ለግንብ የሚሆን ድንጋይ ይወጣል ማለት ነው። እየተቆፈረ ለግንብ የሚሆን ለቤት የሚሆን ምን ይወጣል? ድንጋይ ይመረጣል። በደንብ አስተውል። ይሄ መንፈሳዊ ህብረታችን ነው የሚያሳየን። መንፈሳዊ ህብረታችን በዚህ ዓለም ባለ የቤት አሰራር፣ የግንበኞች ጥበብ፣ የድንጋይ አመራረት ፊት ቅዱስ ጴጥሮስ ከይመስ መንፈሳዊ ህብረታችን እኮ ነው። መንፈሳዊ ጉዞአችንና ልህቀታችንን ወደ እግዚአብሔር ያለንን ጉዞ ወደ እግዚአብሔር ያለንን የምናደርገው ህሊናዊ መንፈሳዊ ጉዞና እድገት በምን ገለጸው ካለ በቤት ማለት ነው። እንዳውም ሲናገር እኮ እንደያለ መንፈሳዊ ቤት ለመሆን ምን በሉን ያለ ተሰሩ ማለት ያለ መሰራት ማለት ያለ ነው። ለመሰራት መመስረት ይጠይቃል። ከመሰረት በኋላ ምን አለ? ግድግዳ አለ። ከግድግዳ በኋላ ምን አለ? ጣራ አለ እያለ ነው የሚሄደው። ከሰሩ ታነጹ ከሰሩ ይሄ በጣም ጥልቅ ምስጢር አለ። በደንብ ያዝ። ታዲያ ሁሉም ድንጋይ ቤት አይሆንም አለ። ቤት እንዲሆን ያደረገው ማን ነው? ድንጋዩ ነገር አንስቶ ቤት እንዲሆን ያደረገው ማን ነው? ማን ነው ያደረገው? አናጺው አይደል? ግንበኛው አይደል ያደረገው? አዎ። ቤት ማይሆን ድንጋይ ማለት ተጠርቦ ቤት የሚሆን ድንጋይ ማለት ነው። አናጺው ካልጠረበው ምን ሊሆን አይችልም? ቤቱ ላይ እንዲህ መገንባት አይችልም። ለምን? ሊቀመጥ አይችልም። ወጣ ገባ ነው የሚሆነው። ሊቀመጥ አይችልም። ማዕዘኑን ሊጠብቅ አይችልም። ታዲያ ለዚህ ቤት የሚገርማችሁ ለዚህ ቤት እኮ ነው ከመሰረቱ ጀምሮ የሚሆነውን ድንጋይ አናጺው እየመረጠ ይሰራል። አልመች ያለውን በመዶሻ ምን ያለዋል? ያስተካክለዋል። አፍንጫውን ይለዋል፣ ይሰብረዋል። በዚህም መጎድጎድ ያለበት ካለ ያጎደጉደዋል። አየት የጎበጠውን ያቀናዋል። እያቀና ለግንብ እንዲሆን ያደርገዋል። በደንብ አስተውሉ። ታዲያ እነዚህ ድንጋዮች እነማን ናቸው ካላችሁ እነማን ናቸው? እኛው ነን። ለግንብ የማይሆኑ ድንጋዮች ለጴጥሮስ የመሰላቸው ከምዕመናን መካከል ይትይ ምንድነው ካል አንደኛ አሕዛብን ከአምልኮ ጣዖት ከባዕድ አምልኮ በትምህርት መምህራን እያስተማሩ ካህናት እያስተማሩ እየጠራው በትምህርት እየጠራው በምክር እየጠራው በተግሳጽ እየጠራው
አይምራቸውን በእውቀት እያስተካከሉ ወደ እውነተኛው አምላክ ያመጧቸውና የእውነተኛው አምላክ ሕዋስ ያደርጓቸዋል። ቤት ያደርጓቸዋል ማለት ወደ እውነተኛው አምላክ ወደ ክርስቶስ ያመጧቸዋል። አማንያን። ሁለተኛው ደግሞ እየጠራው ያስተካክላቸዋል ማለት ሃይማኖት ያላቸው ግን ምግባር የሌላቸው በቤተ ክርስቲያን ውስጥ የሚኖሩ እምነት አለን የሚሉ ማተብ ያሰሩ መስቀል ያሰሩ በምግባር ግን የሞቱ ምዕመናን እነማን ይቀርባቸዋል ማለት ነው? አናጺዎች እነማን ናቸው? ካህናት። አናጺዎች መምህራን፣ አናጺዎች ዲያቆናት እየጠረቡ ምን ያደርጓቸው? ወደ መንፈሳዊ ህብረት ይቀላቅሏቸዋል ማለት ነው። እየጠረቡ እኮ ምን ይላቸዋል? ልማድ ያጎበጣቸውን፣ ብሔር ያጎበጣቸውን፣ ቋንቋ ያጎበጣቸውን፣ ዘር ያጎበጣቸውን፣ ዝሙት ያጎበጣቸውን፣ ተንኮል ክፋት ያጎበጣቸውን፣ ስካር ያጎበጣቸውን፣ ሐሰትና ውሸት ያጎበጣቸው ድንጋዮችን ምን ያደርጋቸዋል? እያስተካከሉ ካህናት የክርስቶስ ፍጹም አካል የክርስቶስ ቅዱስ ሕዋስ ያደርጓቸዋል። የክርስቶስ ቅዱስ ሕዋስ የተቀደሰ አካል ይሆናል። ወደ ክርስቶስ አካልነት ይመጣል። ግን በትምህርት እየተጠረቡ ነው። ግን ሲጠረብ ደግሞ እዛም ይፈርስም አለ። ሲጠረብ ሲመጣው ግን ደግሞ ፈርሶ ይቀርም አለ። እየተማረ ማይለወጥ ማለት ነው። ፈርሶ ይቀርም አለ። እየተማረ ማይለወጥ ሁሉ ጊዜ የሚማር ፍቅር ማይመጣለት ሁሉ ጊዜ የሚማር በደንብ አስተውሉ። ትትናን ማይይዝ ሁሉ ጊዜ የሚማር አሁንም ሽንገላን፣ ክፋትን፣ ተንኮልን መተው ማይችል አየት አናጺው ይጠራዋል ወደ ግንብነት ወደ ድንጋይ ወደ ቤት ሊያመጣው ፈልጎ እሱ ግን ይፈርሳል። እዛው ኮል ይፈርሳል። ፈርሶ ይቀራል። ማይስተካከል ማለት ነው። አይስተካከልም የሚቀራል ፈርሶ ይቀራል። ፈርሶ ከመቅረት ይጠብቃል። አየት ማይስተካከሉ አይምሮዎች አሉ። ማይስተካከሉ ህሊናት አሉ። ሁሉ ጊዜ እየተማሩ ለውጥ የማያመጡ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ሐዋርያው ቅዱስ ጳውሎስ ይናገራል። ወመፍቀሪያነ ተጊ ይላል። ደስታን የሚወድ ይሆናል እያለ የዘረዘረ ይሄድና መጨረሻ ላይ ግን ተኩላት አሳቾች ይመጣሉ ይላል። አሳቾቹ ግን ያስቱት አለ ብዙ ጊዜ እየተማሩ ለውጥ የማያመጡትን ያስታቸዋል። ብዙ ጊዜ እየተማሩ ምን ማያመጡትን አለ ምን ማያመጡትን ለውጥ ማያመጡት ብዙ ጊዜ እኮ ይማራሉ። ሰንበት ትምህርት ቤት ላይ ይማራሉ። ሰርክ ጉባኤ ላይ ይማራሉ። ጉዞ ሄደው ይማራሉ። መንፈሳዊ ጉዞ ያደርጋሉ። ገዳማትን ይጎበኛሉ። አባቶች ጋር ይገናኛሉ። መምህራን ጋር ይገናኛሉ። ካህናት ጋር ይገናኙ ይችላሉ። ዲያቆናት ጋር ይገናኙ ይችላሉ። እግራቸው ስር ይሉ ይችላሉ። ግን የህይወት ለውጥ ማይታይባቸው ብዙ ጊዜ እየተማሩ የህይወት ለውጥ ማይታይባቸው ተጠርበው የማይስተካከሉ ለጠራቢ ሁሉ የጠራቢውን ጊዜ የጨረሱ የጠራቢው የግንበኛውን ጊዜ የጨረሱ የባለቤቱን ጊዜ የጨረሱ ድንጋዮችም ይኖራሉ። እነዛን ታዲያ ምን አለ? እንደ ድንጋዮች መንፈሳዊ ቤት ለመሆን ምን ማለት አለ? ተሰሩ። እኛ ተጠርበው ተስተካክለው ቤት እንደሚሆኑት ነው መሆን ያለብን። አይታችኋል? እስኪ ጥያቄ ልጠይቃችሁ። አንዱ ድንጋይ ሲጠረብ አልስተካከል ብሎ እንዲያው የቀራል ሽሙልሙል እንደሆነ ማለት ነው። ለግንብ ላይ ሆኖ ነው የቀራል። አንድ ሁለተኛው ሲመታ የፈረሰ ድንጋይ አለ። ሁለት ሶስተኛው ደግሞ በደንብ ሲመታ ተስተካክሎ ለግንብ ሆኖ መንፈሳዊ ቤት የሆነ ደግሞ አለ። ከሶስቱ የትኛውን ነው የምትፈልጉ? የትኛውን ነው የምትፈልጉ? ሽሙልሙሉን ነው የምትፈልጉ አለ። እዛው ልቡ ሽሙልሙል የሆነ ድንብል ማለት ነው። ልቡ እኮ መያዣ የሌለው መያዣ መጨበጫ የሌለው አየት መያዣ የሌለው እኮ ዛሬ ሊያገባ ነው፣ ነገ ወዲያ ሊመነኩስ ነው፣ ቀጣይ ደግሞ መልሶ ሊያገባ ነው። አሁን መያዣ የለው። ዛሬ መምህር ሲያስተምር እንደሚያገባ ነው የወሰነው። የነገ መምህር ሲያስተምር ደግሞ ይሄን አፍርሶ ሊመነኩስ ነው ያሰበው። ዛሬ ነጋዴ መሆን ነው ያሰበው፣ ነገ ደግሞ መምህር መሆን ነው ያሰበው፣ ነገ ወዲያ ዘማሪ መሆን ነው ያሰበው፣ ነገ ወዲያ ደግሞ ዘፋኝ መሆን ነው ያሰበው። ድንቡልቡል ነው ድንጋይ አይጠራም አልኳቸው። አየህ ድንቡልቡል ድንጋይ ደግሞ ብታስቀምጡት እንዴት ነው የሚሆነው? ይቀመጣል። እየተንከባለለ ዝም ብሎ አይደል ያጥም። እንደዛ ተጠርቦ ማይስተካከል ተምሮ ማይለወጥ ሰው ማለት መያዣ መጨበጫ የለውም ማለት ነው። አንድ ቋሚ የሆነ ርዕይ ዓላማ የሚኖርለት የለውም እያልኳችሁ ነው። ታዲያ ቅዱስ ጴጥሮስ ግን ምሳሌ አድርጎ ምን አለ? እናንተ ግን ምን የመጣውት ነው ክፋትንም መተማማትንም መቀናናትንም ሽንገላንም ተንኮልንም ሁሉንም ትታችኋል። ምንም ቅልቅል የሌለበትን የቃል ወተት ምን ማለት እንደ ሕፃናት እኮ ነው። ምን ማለት ተመኙ አለ። የቃል ወተት ተመኙ አለ። በእውነት
ይህን የቃሉን ወተት እየጠጣን መለምለም ማበብ ነው እንጂ ተስፋችን ማለምለም፣ ፍቅራችን ማለምለም፣ ሕይወታችን ማለምለም፣ አይምሮአችን ማለምለም፣ አያችሁ አይደል? አስተሳሰባችን ማለምለም፣ አመለካከታችን መለወጥ፣ ከክፋት መውጣት፣ ከኃጢአት መውጣት፣ ዓለምን መናቅ፣ ወደ እግዚአብሔር መቅረብ መጓዝ ነው እንጂ እየተማሩ ቆሞ መቅረት፣ አቅጣጫ እየተጠቆሙ አለመጓዝ አለመሄድ። አቅጣጫ እየተጠቆሙ እኮ ነው ይሄው የመንግስተ ሰማያት መጓጓዣ መንገዱ ይሄ ነው እየተባለ አለመንቀሳቀስ የአደገኛ መስመር ነውና እንደ ሕያዋን ድንጋዮች መንፈሳዊ ቤት ለመሆን ምን በሉ ተሰሯል። ቅዱስ ጴጥሮስ ተሰሯል። ታዲያ ስራ ምንድነው? የሥራ ማለት ጴጥሮስ እየገለጸ ያለው የሥጋዊ ቤት ገዶት አይደለም። የሥጋዊ ቤትን ገለጻ ፈልጎም አይደለም። ጴጥሮስ የተሰማራውም ለዛ አልነበረም። ምሳሌ አድርጎ ነው ያስረዳው። ታዲያ መንፈሳዊ ቤት ለመሆን ተሰሩ እያለ የሚናገረው ምንድነው ካላችሁ፣ ቤት ለመሆን ተሰሩ ከተባለ ቤት ምን አለው? መጀመሪያ ላይ ምን አለው? መሰረት አለው። ታዲያ እኛ በማን መሰረት ላይ ነው የምንሰራው? በማን መሰረት ላይ ነው የምንሰራው? ወደ ሕያው ድንጋይ ቅረቡ አለ። ወደ ሕያው ድንጋይ ቅረቡ ማለት እመኑበት ማለት ነው። ወደ ሕያው ድንጋይ ቅረቡበት ማለት በስሙ አምናችሁ ተጠመቁ ማለት ነው። ስለዚህ መመስረት ማለት መጀመሪያ መሰረቱ መንፈሳዊ ልደት ነው። መንፈሳዊ ልደት መሰረታችን ነው። አያችሁ፣ መንፈሳዊ ልደታችን መሰረት ተባለ። እኛ የተመሰረትነው በክርስቶስ ላይ በጥምቀት ነው። በጥምቀት በኩል የክርስቶስ ልጆች ሆነናል። አለቱ ደግሞ ሕያው ድንጋይ ደግሞ ክርስቶስ ነው። በሕያው ድንጋይ በክርስቶስ ላይ እኛ ቤቶች ሆነን እንሰራለን። የማን ቤቶች ካልን የማን ቤቶች ነው የምንሆነው? የማን ቤቶች ነው የምንሆነው? የክርስቶስ ቤቶች ነው የምንሆነው። የእግዚአብሔር ቤቶች ሆነን ነው የምንሰራው። በማን? በመንፈስ ቅዱስ ነው የምንታነጸው። በመንፈስ ቅዱስ እንታነጻለን። መሰረታችን ክርስቶስ ነው። የእግዚአብሔር ቤቶች እንሆናለን። የእግዚአብሔር ቤቶች እንሆናለን። ቦቱ ተሐነጽክሙ ማኅደረ እግዚአብሔር በመንፈስ ቅዱስ። ኤፌሶን ምዕራፍ 2 ቁጥር 24 ላይ ገብታችሁ ስታዩ በሚገርም ሁኔታ ያስቀምጠዋል። ይሄ በጥምቀት ሁላችን በክርስቶስ ላይ እንደምንመሰረትና ክርስቶስ መሰረት እንደሚሆን እኛ ቤት ሆነን እንደምንታነጽ ሐዋርያው ቅዱስ ጳውሎስ ያስቀምጠዋል። አያታረም እንዘ ማዕዘንተ ሕንጻ ክርስቶስ ውእቱ ይላል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው አለ። ለሚሰራው ቤት አለ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው አለ። ወቦቱ የሐድር ኩሉ ሕንጻው ሁሉ በሱ ይቆማል አለ። ወይጸንዕ ጽርሐ መቅደሱ ለእግዚአብሔር፣ የእግዚአብሔር ቤተ መቅደሱ ማለት በሱ ላይ ይጸናል አለ። በማን ላይ? በማዕዘኑ ራስ ድንጋይ በማን ላይ? በክርስቶስ ላይ ቤቱ ይጸናል አለ። ቤት የተባለ ማን ነው? እኛ ነን። ቤት የተባለ ማን ነው? እኛው ነን። በማን ላይ ነው የምንጸናው? በክርስቶስ ላይ ተመስርተን እንሰራለን። በክርስቶስ ላይ እኮ ነው። ታዲያ ያ የተሰራው ቤት አለ ይገርም እኮ ወአንትሙሰ ቦቱ ተሐነጽክሙ ማኅደረ እግዚአብሔር በመንፈስ ቅዱስ። ታዲያ በሱ ላይ የተመሰረታችሁ እናንተ ናችሁ። በማን ካላችሁ ደግሞ አለ የእግዚአብሔር ቤት ሆናችሁ በመንፈስ ቅዱስ ተሰርታችኋልና አለ። አሁን እውነት ነው። ጥምቀትን የምንጠመቀው ከማኅፀነ ዮርዳኖስ ከአብራ ከማን ነው የምንለው? መንፈስ ቅዱስ። ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ እንወለዳለን። ስንወለድ ታዲያ ያ ማያገበው ደግሞ ከክርስቶስ ጎን የተገኘ ነው። ክርስቶስ ስለዚህ መሰረት ሆነን ማለት ነው። በምንድነው መሰረት ሆነን? ከጎኑ በወጣ ማያገበው የወልደንና የአብ የአባቱ የጸጋ ልጅ የባህሪ ልጅ እሱ ነው። የእኛን ስጋ ለብሶ የእኛ ስጋ በቃል በኩል የአብ ልጅ ሆኗልና ቃል በስጋ ማያገበውን ሰጥተን እንጠመቃለን። ከዛ የአባቱ የጸጋ ልጆች ካደረገን በኋላ የአባቱን ርስት ያወርሰናል። የማንን ርስት ያወርሰናል? የአባቱን ርስት ያወርሰን አጨን። በምን? በጥምቀት የአባቱን ርስት እንወርስ ዘንድ ታጨን። የአባቱን ርስት እንወርስ ዘንድ ታጨን። ከአብ ባህሪ ዘእምባህሪ አካል ዘእምአካል የተወለደ እሱ እኛን ባህሪ ዘእምባህሪ ለተወለደበት አባቱ የጸጋ ልጆች አድርጎ የአባቱን ርስት ሰጠን። አሁን ደግሞ በዚህ በምድር ከእመቤታችን ባህሪ ዘእምባህሪ አካል ዘእምአካል ከስጋዋ ስጋ ከነፍሷ ነፍስ ነሳና እመቤታችንን መልሶ ደግሞ ወረሷት ብሎ እናት አድርጎ ሰጠን ማለት ነው። ይገርም እኮ ነው። የእኛን ስጋ ነሳና እሱ ተወለደባት። እሱን ከባህሪዋ በማኅፀኗ ተሸክማ 9 ወር ከ5 ቀን አስገኘች። ፍጹም የባህሪዋ ልጇ ነው። እኛን ደግሞ በመስቀል ላይ የጸጋ እናት አድርጎ የጸጋ ልጆች አድርጎ ሰጠን ማለት ነው። በላይ የሰማያዊ አባቱ ያን የጸጋ ልጆች አደረገን። በምድር የእናቱ የድንግል ማርያም የጸጋ ልጆች አደረገን። በምድር እናት አለው፣ በሰማይ እናት የለውም።
በሰማይ አባት ያለው በምድር ደግሞ ምን የለውም እሱ አባት የለውም። እኛም ደግሞ በሰማይ የጸጋ አባት አለን ማን አብ፣ በምድርም የጸጋ እናት አለን ማን ድንግል ማርያም። ድንግል ማርያም እግዚአብሔር ግን አባታችንም እናታችንም አይሆንም እያልኩ አይደለም። አንተ ምን ወአንተ አቡነ ይለዋልና የክርስቶስ ግን ሲመጣ በማየገቡ በኩል እንዲህ ያደረገ ታዲያች መንግስተ ሰማያት የምትባለዋን ርስት ወርስ ዘንድ ልጅ ሆንን ማለት ነው። ምክንያቱም ልጅ ካልሆኑት የአባትን ርስት ምን አይሉትምና አይወርሱትምና። ስለዚህ ከጎኑ በወጣች ማየገቡ ከእርሱ ተወለድን። የተወለድንበትን ያን ታዲያ ምን አለ? ተመስር ቅረው ወደ እርሱ ቅረው አለ። ወደ የት አለ? ወደ ሕያው ምን ቅረው አለ? ድንጋይ ሕያው ድንጋይ ተባለ። ወደ ሕያው ድንጋይ ቅረው። ምክንያቱም ከሱ ነው ዘጸማ ይንጻ ሀቤ ያለ እርሱ እኮ ነው። የተጠማ ወደ እኔ ይምጣ አለ። ከዛ ከዚህ ከጎኑ ከሚመልቀው ከውሃ ይጠጣል። ከደሙ ይጠጣ ከማያገባው ይጠማል። ከዛም ፍጹም የእግዚአብሔር ልጅ ይሆናል አለ። ሐዋርያው ቅዱስ ጳውሎስም እኮ ያ የብሉይን ኮክ አንስቶ ክርስቶስ እንደሆነ ነግሮናል። በብሉይ ኪዳን ዘመን እስራኤላውያን ከግብጽ ወጥተው ወደ ከነዓን ሲመጡ ከነዓንን ለመውረስ ሲጓዙ አንድ አለት ነበር። እነርሱ ሲጓዙ አብረው እየተጓዘ ውሃ እየፈለቀበት የሚጠጡበት አንድ አለት ነበር። ምን ነበር? አብራቸው የሚጓዝ እኮ በሄዱበት ሌላ አለት ላይ አይደለም ያፈልቀው ነበር። ሙሴ የሆነ አለት አለ በቃ አብራቸው የሚጓዝ ማለት ነው። ያን አለት ሲነካው ሙሴ ውሃ ይፈልቃል። እስራኤላውያን ይጠጡና ከጥማቸው ምን ይሉ ነበር? ይረኩ ነበር። ታዲያ ያን አለ የክርስቶስ ምሳሌ ነበረ አለ ሐዋርያው ቅዱስ ጳውሎስ። ወኮክሰ ክርስቶስ ውእቱ ለገለጸው ያ አለት ማን ነበር አለ? ክርስቶስ ነበር። እስራኤላውያን ከነዓንን ለመውረስ ከኮኩ ውሃ እየጠጡ ከአለቱ ከነዓን እንደደረሱ እኛም ወደ መንግስተ ሰማያት ለመግባት ጽምአ ነፍሳችን ረሃበ ነፍሳችን የምናስታክስበት ተጠምቀን ልጅነትን የምናገኝበት አለቱ ማን ነው አለ? ማን ነው አለ? ክርስቶስ ነው አለው ማለት ነው። ወኮክሰ ክርስቶስ ውእቱ ያም አለት ክርስቶስ ነበር አለ። አየት ታዲያ ወደዚህ ነው ቅረቡ አለን። ቀጠረና ምን አለ? መንፈሳዊ ቤት ለመሆን ተሰራዋል። ስንሰራ ቤት ሆነን ታዲያ በዚህ ላይ በጥምቀት ተመሰረተ። ታዲያ ቤት ሆኑ ማለት ምን ማለት ነው? ተሰሩ ማለት ከተባለ መንፈሳዊ ልጅ ሆኑ ማለት ነው። ምን ማለት ነው? መንፈሳዊ ልጅነት ነው። ወሀብከነ መንፈሰ ልደት አየት ወሀብከነ ረቂቅ ልደት ሰጥተሃል። ወሀብከነ መንፈሰ ልደት ለኒቆዲሞስ የነገረው ያለው ዮሐንስ ወንጌል ምዕራፍ 3 ላይ ስናይ ምንድን ነው የሚለው? አማን አማን እብለከ ዘኢተወልደ እማይ ወእመንፈስ ቅዱስ አለና ምንድን ነው የሚለው? ኢይሬያ ለመንግስተ እግዚአብሔር እውነት እውነት እልሃለሁ አለው ኒቆዲሞስ። የአይሁድ አለቆች አለቃ የተባለ ኒቆዲሞስ ከአይሁድ አለቆች ውስጥ አንዱ የሆነ ኒቆዲሞስ እውነት እውነት እልሃለሁ አለው። እውነት እውነት እልሃለሁ አለውና ከተቀጥሎ ምን አለ? ሰው ዳግመኛ ከውሃና ከመንፈስ ቅዱስ ካልተወለደ የእግዚአብሔር መንግስት ምን አይልም አለ? አይወርስም አይወርስም። በጥምቀት ነው ቤት ነው የሚሰራው። የማን ቤት? የእግዚአብሔር ቤት። በጥምቀት የእግዚአብሔር ቤት ነው ይሰራል። የእግዚአብሔር ማደሪያ ሆኖ ይሰራል። የእግዚአብሔር ማደሪያ ሆኖ ይታነጻል። በዚህ ነው የእግዚአብሔር ልጆች እኛ ሰማያውያን የሆነው በጥምቀት ነው። በጥምቀት ሰማያውያን ሆነናል። በጥምቀት ከምድራውያን ተለይተናል። በጥምቀት ከስጋውያን ተለይተን መንፈሳውያን ሆነናል። በጥምቀት ከርኩሳኑ ተለይተን ቅዱሳን ሆነናል። በጥምቀት ከሙታን ተለይተን ሕያዋን ሆነናል። በጥምቀት ዘላለማዊ ርስት ያለን የማንሞት ብንሞትም እንኳ በስጋ ሕያው ሆነን የምንነሳ ሞተ ክብር የሚገባን ሆነናል። በምን ካልን በጥምቀቱ። በምን ነው? በጥምቀቱ። በዚህ የክርስቶስ ቤት ሆነን ተሰራን ማለት ነው። አየህ ለዘላለም ሕይወት ታጨን ማለት ነው። እያንዳንዳችን እዚህ ላይ ነው ጉዟችን የጀመረው። እያንዳንዳችን ጉዟችን የጀመረው እዚህ ነው። መንፈሳዊ ጉዞ። አሁን የመጣችሁት ምን ይባላል? ጉዟችን መንፈሳዊ ምንድነው? አሁን ያደረጋችሁ ዛሬ ከየት ወደ የት? ከሰቆጣ ወደ ነቃ ሕይወት። በዚህ ነቃ ሕይወት። አሁን እያወራን ያለነው ስለ ነቃ ሕይወት። አሁን እያወራን ያለነው ስለ ነቃ ሕይወት። እስመ መሀቤ ከነቃ ሕይወት በብርሃን ከንራይ ብርሃን የሕይወት ምንጭ ካንተ ዘንድ ነውና ነው። መንግስተ ሰማያትን መውረሻ የሕይወት ምንጭ ካንተ ዘንድ ነውና። ስለዚህ በብርሃን አንተ ብርሃን አባትህን እናያለን። በብርሃን አንተ ብሬት ሀገር መንግስተ ሰማያትን እንወርሳለን። አሁን የመጣችሁት ከሰቆጣ ወደ ነቃ ሕይወት የአራት ጉባኤያት ትርጓሜ ቤት መጥታችኋል። መንፈሳዊ ጉዞ ይባላል። ይሄ መንፈሳዊ ጉዞ ነው። መንፈሳዊ ጉዞ አካላዊውን መጥታችኋል። ረቂቃዊውን መግለጫ ነው። ይሄ ፍጹም አይደለም፣ ረቂቃዊውን መግለጫ ነው። ህሊናዊ የእግዚአብሔር ናፍቆታችሁን በስጋዊ መጣችሁ። አሁን ወደዚህ መምጣታችሁ መንግስተ ሰማያትን መናፈቃችሁን የሚያሳይ ነው። ወደዚህ መምጣታችሁ ወደ እግዚአብሔር መጓጓዝ እንደምትፈልጉ የሚገልጽ ነው።
ወደዚህ መምጣታችሁ ምን ያህል ትምህርት እንደተጠማችሁ የሚገልጽ ነው። ወደዚህ መምጣታችሁ ለቅድስና ለንጽህናና ለዘላለማዊ ሕይወት ያላችሁን ጥማት የሚያሳይ ነው። ልባችሁ እግዚአብሔርን እያለ እንደሆነ እግዚአብሔርን እየናፈቀ እንደሆነ የሚገልጽ ጉዞ አድርጋችኋል። ይሄ መንፈሳዊ ጉዞ ይባላል። ቅዱስ ዳዊት እንዳለ መዝሙር 26 ላይ እንዲህ ይላል፣ ለከ ይብለከ ልብየ ወሐሰስኩ ገጸከ ገጸ ዚአከ አሐስስ እግዚኦ። አቤቱ አለ ልቤ አንተን አለ ይላል። ልቤ ማንን አለ? አንተን አለ። በል እስኪ ልቤ ማንን አለ? አንተን አለ። ዳዊት እኮ ነው። ዳዊት ምን አለ? ልቤ አንተን አለ። አንተን አለ። ልቤ አንተን ተጠማ ተራበ ማለት እኮ ነው። ልቤ አንተን ተጠማ ተራበ። ወደ አንተ መምጣት ናፈቁ፣ አንተን ማየት ናፈቁ፣ አንተን ማየት ሻሁ። ልቤ አንተን ተጠማ አለ። ታዲያ ይገርም ነው። ብዙ ጊዜ ቅዱሳን አባቶቻችን እግዚአብሔርን ሲጠሙ ወደ ተመሩ ወደ ገዳም ይሄዳሉ። ሰው እግዚአብሔር ሲጠማው እግዚአብሔርን ሲልባቸው ወደ ጉባኤ ይሄዳሉ። መጽሐፍትን ገልጸው ያነባሉ። ቅዱሳት መካናትን ይሳለማሉ። ወደ ቤተ ክርስቲያን ይሮጣሉ። ቤተ መቅደሱ ላይ ሄደው ይጮሃሉ። ወደ ካህናት አባቶች ይጓዛሉ። ወደ መምህራን ጠጋ ይላሉ። ማን ሲል? ልባቸው ማንን ሲል ነው? ማንን ሲል ነው? ልባቸው ልቤ አንተን አለ እኮ ነው ያለው። አስብ እስኪ ምን ነው ያለው? አፌ አላለም፣ ልቤ ነው ያለው። ልቡ እግዚአብሔርን የሚሻ ከሆነ እጁ እግዚአብሔርን መሻቱ አይቀርም መዘርጋቱ። ልቡ ሚሻ ከሆነ አይኑ ከመጽሐፍት አይነቀልም። ልቡ እግዚአብሔርን ሚሻ ከሆነ እግሮቹ በቤተ መቅደሱ ፊት ጸንተው መቆማቸው አይቀር ነዋ። ልቡ እግዚአብሔርን ሚሻ ከሆነ በገንዘቡ እግዚአብሔርን ማገልገሉ አይቀርም። ልቡ እግዚአብሔርን የሚሻ ከሆነ በእውቀቱ ማገልገሉ አይቀር ነው። ልቡ እግዚአብሔርን የሚሻ ከሆነ በአስተሳሰቡ ባለው ነገር በሙሉ እግዚአብሔርን መፈለጉ አይቀሬ ነው። አየት ልቤ አንተን አለ አለና ቀጥሎ ምን አለ መሰላችሁ? ወሐሰስኩ ገጸከ፣ አቤቱ ልብህን ሻዋል። እስኪ ልብህን ሻዋል። አንተ ፊትህን ሻዋል። ፊትህን እኮ ነው ጌታ ሆይ ፊትህን ማየት ፈለኩ። ፊትህን ሻው፣ አንተን ማየት ይቻላል አለ። ቀጠለና ወሐሰስኩ ገጸከ ገጸ ዚአከ እግዚኦ፣ ፊትህን ሻው አቤቱ ፊትህን ሻዋል። እፈልጋለሁ፣ ፊትህን እፈልጋለሁ፣ ፊትህን ፈለኩሽ እፈልጋለሁ አለ። ይገርም እኮ ነው። ማን ነበር እግዚአብሔርን ፊት የፈለገ የጠየቀ? ብዙ ጊዜ ትናገረኛለህ፣ ታነጋገረኛለህ፣ ታጽናናኛለህ፣ ታበረታኛለህ፣ ሞራል ትሰጠኛለህ፣ ጉልበት ትሰጠኛለህ፣ በነገስታት ፊትም በግርማና በሞገስ ታቆመኛለህ፣ ታምራት ማድረግን ኃይል ማድረግን ሁሉ ሰጥተኛል። ብዙ ጊዜ ማውረታኛል፣ ግን አንድም ቀን አይቼ አላውቅም። ላይ እሻለሁ ያለ ማን ነበር? ታላቁ ነቢይ የዋሁ ማን? ነቢይ ሙሴ። የዋሁ ነቢይ ሙሴ። ሙሴ የዋህ ሰው ነበረ ይለዋል። የዋሁ ሰው ሙሴ እግዚአብሔርን ማየት ይሻል። ጠየቀው እኮ ደፍሮ ጠየቀው። ጌታ ሆይ አንድ ቀን ላይ እመኛለሁ፣ ልቤ አንተን አለ አለው። ልቤ አንተን አለ አለምን አላለም እኮ። ልቤ ዘፈን አለም አላለም። ጭፈራ አማረውም አላለም። ቢራ አማረውም አላለም። ጠጅ አማረውም አላለም። አየህ ያለው አንተን ነው ያለው። ልቤ አንተን ሻ አለ እግዚአብሔር። ሙሴም ፈለገ። ይህን ጥማቱን አይቶ ለመርካት ምን አለ? ልቤ አንተን ፈለገ፣ ስለዚህ ማየት እሻለሁ አለ። እግዚአብሔር ደግሞ ምን አለ? ምንን ታያለህ አለ። ጀርባዬን ታያለህ አለና ቀጥሎ ምን አለ? እኔን ግን ማየት ፊቴን ግን ምን አትልም አለ። ማየት አትችልም አለ። ጀርባዬን ግን ምን ትላለህ? ጀርባዬን ታያለህ ማለት ነው። በዘፈቀደ በሚመጥንህ በወደድኩት በወደድከው በዘፈቀደ ተገልጬ ልታይ ትችላለህ። በባህሬ ግን ልታየኝ አትችልም። እኔን በባህሬ አይቶ በፊቴ መቆም የሚችል የለምና ትጠፋለህ አለው፣ ታልፋለህ አለው። ፊቴን አይቶ መቆም ስለማትችል በዘፈቀደ ግን በሚመጥንህ ለአምልኮት ለእምነት የሚሆነውን ያህል ግን እገለጽልሃለሁ አለው። እገለጽልሃለሁ አለው ማለት ነው። ታየኛለህ ግን በዘፈቀደ በረድኤት ተገልጬ ታየኛለህ አለው። በቃ ማን? እግዚአብሔር። ብዙ ሰው እግዚአብሔርን በባህሪው ካላወቅነው የለም ብለው የሚታበዩ ሰዎች አሉ። ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ ማን የለም ይላል። ሰነፍ በልቡ ማን የለም ይላል? እግዚአብሔር የለም ይላል። እግዚአብሔርን በሚታዩ ነገሮች መለካት የሚመስል ስንፍና የለማ። እግዚአብሔርን በሚታዩ ነገሮች ለክቶ እንደሚታዩት ካልታየ፣ እንደሚዳሰሱት ካልተዳሰሰ፣
አያችሁ እንደሚሸቱት ካልሸተተ እንደሚሰሙት በእኛ መጠን እንጂ በእኛ በምናውቃቸው ነገሮች ለክቶ እግዚአብሔር ልድረስ እንደማለት ያለ እብጀት የለም። እንዲህ ያለ ድንቁርናም የለም፣ አለማወቅም የለም። አያችሁ ወእንዘ ይፈቅዱ ይጥበቡ አብዱ ይላቸዋል ሐዋርያው ቅዱስ ጳውሎስ። ጥበበኞች ነን ሲሉ አለ ምን አሉ አለ ሰነፉ አለ። ሰነፉ ጥበበኞች ነን ሆነ ተራቀቅን፣ ነጠቅን፣ አወቅን ብለው ሲያስቡ አለ ምን አሉ አለ ሰነፉ አለ። ለምን እግዚአብሔርን ለማወቅ የሚደረጉ ጉዞዎች ሁሉ ርቀው ይቀራሉ እንጂ አንድም ቀን አይሳኩም። አንድም ቀን ማለት ሊሳኩም አይችሉም። የትኛውንም አይነት መጽሐፍ እናንብ፣ የትኛውንም እኮ እግዚአብሔርን ወደ ማወቅ ደረጃ መድረስ አይቻልም። ስለ እግዚአብሔር ወደ ማወቅ እንጂ ምን ደረሰው እግዚአብሔርን ወደ ማወቅ ደረጃ ሊያደርስ የሚችል የመጽሐፍ አይነት የለም። ስለ እግዚአብሔር ወደ ማወቅ ነው የሚያደርሳል። የትኛውንም አይነት ምርምር እንመራመር፣ የትኛው ምርምር፣ የትኛውን እይታ፣ የትኛውን ርዕዮት ይኖረን ምልከታ ይኖረን እግዚአብሔርን ሊያውቀው የሚችል ሊደርስበት የሚችል አንድም የለም። ለእግዚአብሔርሰ አልቦ ዘሬሮ ግሙራ አላ ወልድ ዋህድ ዘሃሉ ውስተ ሕፅነ አቡሁ ውእቱ ነገረነ። እግዚአብሔርንስ አንድ ስንኳ ያየ የለም አለ። ምን ያለው የለም? አንድ ስንኳ ምን ያለው የለም? ያየ የለም። እንግዲያውስ በእቅፉ የሚኖር በሕልውና ያልተለየው በባህሪ የሚተካከለው በመልክ የሚመስለው አንድያ ልጁን ወደዚህ ዓለም በላከው ጊዜ እሱ መስቶ ስለ አባቱ ነገረን እንጂ አነ ወአብ አሐዱ ነን እያለ ነገረን። እምኀበ ወጣይኩ ብሎ ነገረን። ከአብ ዘንድ መጣሁ አለ። እኔና አብ አንድ ነን አለ። አየት አይደለ? ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር አብን የሚያውቀው የለም፣ ወልድም ከገለጸለት በቀር አብን ሊረዳ የሚችል የለም እያለ እርሱ ነገረን እንጂ አለ እግዚአብሔርንስ ያየው የለም፣ ያውቀው ሊረዳ የሚችል የለም አለና ሕያው አምላክ እርሱ መጥቶ ነገር እና እግዚአብሔርን ያውቀው የለም። ሙሴ ብቻ አይደለም እኮ ቀጣይ የተነሱ ነቢያት ሁሉ እግዚአብሔርን ለማየት ሞክረዋል፣ ግን አልሆነም። ኧረ እነሱ ብቻ አይደሉም፣ ወደ ኋላ መሉ እመቤታችንን በለዋል። ሌሎችም ሁሉ እያንዳንዳቸው እመቤታችን እንኳን በስጋ ነው የተሸከመችው፣ በስጋ ወለደች፣ በስጋ አቀፈችው፣ በስጋ አጠባችው፣ በስጋ የእግዚአብሔር ማደሪያ ሆነ፣ እናቱም ሆነች፣ አዘዘችው፣ አጠባችው። አየች አይደለ? አዘዘችው በስጋ ነው ያየችው። በባህሪ አይተዋለች። በባህሪው ታውቀዋለችን? አታውቀው። ዮሐንስ አጥምቆታል፣ አያውቀውም። ሐዋርያት ሰብከውታል፣ አያውቁትም። በባህሪው በስጋ ተገልጾ ነው። ባህሪያዊ ቀዳማዊ ልደቱ ራሱ በዳህራዊ ልደት ነው የታወቀው። እሱን ማን ሊያውቀው ይችላል? እሱ እኮ ነው። እሱ ወዳለበት ዓለምስ ማን አልፎ ሊሄድ ይችላል? እኛ ያለነው እኮ በዓለመ ሰብ ነው። በሰው ዓለም ያለ ሰው ወደ እግዚአብሔር ዓለም እንዴት ሊሻገር ይችላል? እያየፈር ዓለም እግዚአብሔር ላይ ተሻግሮ በብቻው ከፍጥረት ዓለም ውጭ በሆነ ዓለም የሚኖርን እርሱ ለማወቅ በእርሱ ዓለም መኖር ይጠይቃል። በምን ዓለም? በእግዚአብሔር ዓለም መኖር ይጠይቃል። እግዚአብሔርን ለማወቅ የሚፈለገው ፈላስፋ መሆንም አይደለም፣ ሊቅ መሆንም አይደለም፣ ተመራማሪ መሆንም አይደለም፣ ሳይንቲስት መሆንም አይደለም፣ ብዙ አንባቢ መሆንም አይደለም፣ ብዙ ተመራማሪ መሆን አይጠይቅም። እግዚአብሔርን ለማወቅ ነው። ምን ሆኖ እግዚአብሔር ፊት ለፊት በባህሪው ለቆ ከተባለ እግዚአብሔር መሆን ነው የሚጠይቀው። ምን መሆን ነው አልኳቸው? ማንን መሆን ይጠይቃል? እግዚአብሔርን መሆን። እግዚአብሔርን ካልሆኑ ሰው ከሆነ ሰውን ነው የሚያውቀው። ሰው አይደለም? አዎ ሰው ታዲያ ምንድን ነው? ከአራቱ ባህሪ የተፈጠረ። ስለዚህ ሰው ከአራቱ ባህሪ ላይ ነው ማጎንብሶ እንዲህ መውደድ ያለበት እንጂ ወደ ላይ ሄዶ አላቅሙ ለምንድን ነው የሚታገለው? ሰው ከአራቱ ባህሪያት ናቸው። የሚነፍሰውን፣ የሚፈሰውን፣ የሚመላለሰውን፣ የሚመሰመሰውን እሱ ላይ ነው የኛ እውቀታችን። ከሱ ተነስተን ግን እኒህን ያስገኘ ማስገኘት ብቻ ሳይሆን በስርዓት ያስቀመጠ ደግሞ የሚጠብቅ ደግሞ የሚመግብ ሕያው የሆነ የማይሞት የማያልቅ ባለጸጋ የሆነ ሁሉ ያለው ኃያል የሆነ የማይደክም ረቂቅ የሆነ የማይዳሰስ የማይታይ ክቡርና ቅዱስ ፍጹም እውነተኛ አምላክ እንዳለብን ይመረጡ። ፍጹም እውነተኛ አምላክ እኮ ነው። ትናንትም ፍጹም እውነተኛ አምላክ፣ ዛሬም ፍጹም እውነተኛ አምላክ፣ ለዘለዓለም ፍጹምና ምን አምላክ? እውነተኛ አምላክ፣ ቀዳማዊ ማዕከላዊ ዳህራዊ ዘላለማዊ አምላክ እንደምንረዳለን። ለዛ ነው የምንሄደው። አየህ ያ ነው የሚሆነው። ታዲያ እኛ ሁላችንም ወደ ራሳችን መልሳችሁና መንፈሳዊ ቤት ለመሆን ተሰሯል። ታዲያ ይህ አምላክ ነው። በዚህ አምላክ ነው እኛ ሰው በሆነው አምላክ በኩል ነው መንፈሳዊ ቤት ለመሆን የተመሰረት ነው። በክርስቶስ መሰረትነት ነው። መሰረታችን ክርስቶስ ነው።
እንዲያውም ቅዱስ ጳውሎስ አስተናደፍኩ መሰረተ ይላል። መሰረትን መሰረትኩ አለ። ግን አዲስ መሰረት እየመሰረትኩ አይደለም አለ። የቀደመውን መሰረት እገልጻለሁ እንጂ ነው የሚለው። የቀደመውን መሰረት እነግራቸዋለሁ እሰብካለሁ እንጂ አለ አዲስ መሰረት እየመሰረትኩ አይደለም ያለው። መሰረቱ አንድ ነው፣ እርሱም ክርስቶስ ነው። በቃ የሁላችን መሰረት ክርስቶስ ነው። የነቢያት መሰረት፣ የሐዋርያት መሰረት፣ የሰማዕታት መሰረት፣ የጻድቃን መሰረታቸው ማን ነው ካለ ክርስቶስ ነው። ስለዚህ በዚህ ቤት ወደ መሆን ተሰራ እና ወደዚህ በዚህ አምላክ ላይ ተሰራን፣ ታነጽን፣ ተገነባን፣ ቤት ሆንን ማለት ነው። ታዲያ ሁላችንም በጥምቀትና በሜሮን በስጋውና በደሙ ምን ሆንን ማለት ነው? ቤት ለመስራት ምን ያስፈልጋል? እስኪ ንገሩ። ቤት ሲሰራ ምንድን ነው የተደረገበት? ስንታይ ምን አለ? ብሎኬት አለ፣ መሰረቱ ላይ ድንጋይ አለ፣ ለሚወላ ነው የሆነ ብረት ነገር አለ አለ። ወደ ውስጥ መጡ ኮርኒስ አለ አይደል? ከዛ የተለያየ ብረት አለ፣ መስታወት አለ። ቤት ያደረገው ብዙ አይነት ነገር ነው። እኛም በክርስቶስ ላይ ስንመሰረት በምን ነው ካላችሁ፣ አንደኛ በጥምቀት ነው። በውሃ ማለት በውሃ ጥምቀት ተጠምቀን ከዛ ከተጠመቅን በኋላ በቅብአ ሜሮን ተቀብተን ከዛ ከተቀባን በኋላ ቅዱስ ሥጋውን ክቡር ደሙን ተቀብለን ቤት ሆነን ተሰራን። በማን ላይ ተሰራን? ቤት ሆነ። በዚህ በጥምቀቱ በቅብአ ሜሮኑና በቅዱስ ሥጋውና በክቡር ደሙ ሁላችን ስንት ቤት ሆነ? ንገሩ፣ ስንት ቤት ሆነ? አንድ ቤት። እሷ ቤት ምን ትባላለች? ቤተ ክርስቲያን። እቺ ቤት ምን ትባላለች? ቤተ ክርስቲያን። መንፈሳዊ ቤት ለመሆን ምን አይነት መንፈሳዊ ቤት? የክርስቶስ አካል የምትሆን፣ የክርስቶስ ማደሪያ የምትሆን፣ የሥላሴ ማደሪያ የምትሆን፣ የመንፈስ ቅዱስ ማደሪያ የምትሆን አይደለም። በአብ የተመሰረተች በወልድ የታነጸች በመንፈስ ቅዱስ ፍጹም የሆነች መንፈሳዊ ቤት ማለት የምእመናን ህብረት ቅድስት ቤተ ክርስቲያን ናት ማለት ነው። እቺ ታዲያ በምንድን ነው የተመሰረተች ከተባለ ከጎኑ በተገኘ ማያገቦ ከዛ በሚሆን ከዛ በሥጋው ደሙ ታንጻ በክርስቶስ መሰረትነት ጸንታ መንፈሳዊ ቤት ሆና ትኖራለች። ታዲያ እቺ ናት ወአና ቀጸ ሲኦልኒ እይሄይህዋ ተብሎ የተነገረላት። የሲኦል ኃይሎች ሁሉ የማይችሏት እኮ የሲኦል ኃይሎች አይችሏትም ተብሎ ተነገረላት። ለምንድን ነው አይችሏት ከተባለ ምዕመናን እየሞቱ አይደለም? ምዕመናን እየተቆረጡ እየተከተፉ አይደለም? ወደ እሳት እየተጣሉ ለአራዊት ለአናብስት እየተሰጡ አይደለም? አራዊት ቆራርጠው ቆራርጠው እየበላቸው አይደለም? እሳቱስ አመድ ትቢያ እያደረጋቸው አይደለም ካላችሁ፣ አዎ እውነት ነው። እሱንማ ባለቤቱ የቤተ ክርስቲያን መሰረት ራሱ ነግሮናል። ምን ብሎ እትፍሬው ወሙኬለ ለይቀትሉ ሥጋክሙ ወለነፍስክሙ እሰይክሉ ቀትሎታ። በቃ ሥጋችሁን ምን ይሏታል ብሎ ይገሏቸዋል፣ ይቆራርጡታል፣ ይፈልጡታል፣ ያደሙታል። ሥጋዊት ደማዊት ነፍስን ሲገሉ ሲያፈሱ ሕያዊት ነፍስ ትለያቸዋለች አለ። ከዚህ በኋላ ግን ሕያዊት ነፍስን ይዘው ግን ድል መንሳት ይችላላችሁ? አይችሉም። ከሞት በላይ ናት፣ ኃይል አላት። ከሞት በላይ ትጸናለች። እቺ መንፈሳዊ ቤት ከሞት በላይ ትጸናለች። ከላይ የሚወርደው ዝናብ፣ ከታች የሚጎርፈው ጎርፍ፣ ከታች የሚታየው ማዕበል ሞገድ ሊያፈርሳት ሊያናውጣት አይችልም። ለምን ካላችሁ የታነጸችበት አለቱ መሰረቱ ምንድነውና? ጽኑ ነውና። አለቱ ጽኑ ነው። እሱ ማን ነው? ክርስቶስ ነው። ክርስቶስ ደግሞ ማን ነው? ዘትናልም ወይም ወክመ ውስጥ ከለዓለም የትላንትም ዛሬም ነገም ለዘላለም የሚኖር ሕያው ነው። ሥጋ የለበሰ አምላክ ነው። ሰው የሆነ አምላክ ነው። የተገለጸ አምላክ ነው። የሲኦልን ኃይላቱን ያንቀጠቀጠ አምላክ ነው። ድል የነሳ አምላክ ነው። ወበእንተዝ አስተርአየ ወልደ እግዚአብሔር ከመ ይስዓር ግብሮ ለጋኔን የዲያብሎስን ሥራ ይሽር ዘንድ የተገለጸ አምላክ ነው። ስለዚህም ነገር ክርስቶስ በሥጋ ተገለጸ አለ። ለምን ብላችሁ ከጠየቃችሁ አለ ዮሐንስ ወንጌላዊ እኮ ነው በመልእክቱ። ስለዚህም ነገር ወልደ እግዚአብሔር በሥጋ ተገለጸ አለ። ለምን ካላችሁ አለ ከመ ይስዓር ግብሮ ለጋኔን የዲያብሎስን ሥራ ይሽር ዘንድ አለ። የዲያብሎስ ሥራ ይሽር ዘንድ የዲያብሎስን ሥራ ምን ይል ዘንድ አለ? እስኪ የዲያብሎስን ሥራ ምን ይል ዘንድ? ይሽር ዘንድ። የዲያብሎስ ሥራ ምንድነው? የዲያብሎስ ሥራ ምንድነው? ክፋት ነው፣ ኃጢአት ነው፣ ወንጀል ነው፣ ተንኮል ነው፣ ቅንዓት ነው፣ በቀል ነው፣ ዘረኝነት ነው፣ አመፀኝነት ነው፣ በዝሙት ንጽህናን ድንግልናን ቅድስናን ማሳጣት ነው፣ በዚህ ልጅነትን ማጉደፍ ነው፣ የለበሰውን አዲስን ልብስ ማስረጀት ነው፣ ማቆሸሽ ነው። የዲያብሎስ ሥራው ይሄ ነው። እኛ በሕያው አምላክ በክርስቶስ ተመስርተን የእሱ ፍጹም ልጆች በሆን ሰዓት እርሱ ደግሞ ይቀናል። የክርስቶስ ልጆች የተባልንባትን ያችን የልጅነት ልብሳችንን ማቆሸሽ ይፈልጋል።
አቆሽሾ ከክርስቶስ መለየት ይፈልጋል። ያ የቆሸሸ ልብስ ለብሰን ሰርጉ ላይ ገብተን እጅና እግራችን ተይዞ ወደዛ ወደ ጨለማ ጥርስ ማፋጨት ወዳለበት እንድንጣል ይፈልጋል። አየህ፣ የሰርግ ልብስ ሳንለብስ ወደ ሰርጉ እንድንገባ እኮ ነው፣ እንድንዳፈር ንጉሱን ንቀን እንድንገባ እንዲህ ያደርገናል። የዲያብሎስ ክፋቱና ተንኮሉ ይሄ። ለዛ ነው ሐዋርያው ቅዱስ ጳውሎስ አሮጌውን ልብስ አስወግዷል። አሮጌውን ሰውነት አስወግዷል። ወልበስው ወደ ሐዲስ ብእሲ ዘሐደሶ እግዚአብሔር በስር ወለሉት ወበምስ አለው ይላል። በለማስተው አዲሱን ሰው ክርስቶስን ልበሱታል። እግዚአብሔር አለ በእውነትም በጽድቅም አለ በንጽህናም ምን ያለውን አለ ያደሰውን ያተመውን አዲሱን ሰው እሱን ልበሱታል። አዲሱን ሰው ልበሱት እንጂ በዝሙት በሐሜት በቅናት በተንኮል ራሳችሁን አታርክሱ ይላል። ለምን? በጥምቀት የተሰጠን ልጅነት አለ። በጥምቀት የተሰጠን እግዚአብሔራዊ የመሆናችን ማስታወቂያ ማህተም ተመትቶብናል። ያ ማህተማችንን ደግሞ በኃጢአትና በወንጀል ማጥፋት የለብንም። ወደ መንግስቱ የምንገባው ያቺ መንግስት የምንወርሰው በዚች ማህተም ነው። ታዲያ መንፈሳዊ ጉዞ የሚባለው ቀኑ ይሄ ነው። መንፈሳዊ ጉዞ ይሏቸዋል። ይሄ ነው አያችሁ። ትልቁ መንፈሳዊ ጉዞ ብዙ ሰው ገዳም ላይ ዓመት በዓመት እየተመላለሰ የህይወት ለውጥ ካላመጣ መንፈሳዊ ጉዞ አልተጓዘም። እውነቱን ተነግራለሁ። ብዙ ጊዜ ገዳማን ላይ ተመላልሰን ንስሐ ገብተን ስጋውን ደሙን ካልተቀበል አልተጓዝንም። መንፈሳዊ ጉዞ ማለት ወሐድሱ መንፈሰ ልብክሙ በአእምሮአችሁ መለወጥ ታደሱ። በአእምሮአችሁ መለወጥ ታደሱ። አየህ፣ ልባችሁን አድሱ፣ አንሱ። ውስጣችሁ ለእግዚአብሔር ማደሪያነት የተገባ ይሁን። ታዲያ መንፈሳዊ ጉዞ ይላቸዋል በቅድስና ከዚህ ካለንበት አሁን ወዳልደረስንበት የቅድስና ህይወት መውጣት ነው። መውጣት እኮ ነው። ጸጋ ምን አለ? በዲነ ጸጋ። በጸጋ ላይ ምን ማግኘት ነው? ጸጋ ማግኘት ነው። ከጸጋ ወደ ጸጋ መሸጋገር መቻል ነው። ልጅ ወና አይደለ? አዎ። ነገ ላይ ይህንን ጸጋን ይዝና በጾም እናሳድጋለን፣ በጸሎት እናሳድገዋለን፣ በቅንነት እናሳድገዋለን፣ በፍቅር እናሳድገዋለን፣ በእምነት እናሳድገዋለን። ከዛ ከጸጋ ወደ ጸጋ እንሻገራለን፣ እናልፋለን። መንፈሳዊ ጉዞ ይሏቸዋል። ይሄ ረቂቁን እኮ ነው ጴጥሮስ በግዙፉ የገለጸው። ይሄ ብቻ አይደለም። ወየሐውር እምኃይል ምንድን ነው የሚለው? ውስተ ኃይል። መንፈሳዊ ጉዞ ይሏቸዋል። ከኃይል ወደ ኃይል መጓዝ ነው። በጉዞ ውስጥ ደግሞ እንቅፋቶች አሉ። እነሱ ድል እየነሱ መጓዝ ነው። እነሱን እያሸነፉ ማለት ነው። አሸንፎ መውረስ መቻል ነው። እስራኤላውያን ከግብፅ ተነሱ። መንገድ ላይ ባሕረ ኤርትራ አለ። መንገድ ላይ የአሕዛብ ነገስታት አሉ። ሞዓባውያን አሉ፣ አሞራውያን አሉ፣ አማሌቃውያን አሉ። በደንብ ያቸው አጠቃላይ እዛም ከደረሱ ፍልስጤማውያን አሉ። ከዛ ሞዓብ አሞናውያን በሙሉ ያሉ ዙሪያዋን ርስቷን ከነዓንን ወርሰዋታል። የካም ዘሮች ወርሰዋታል። ወርሰዋት እዛ ተቀምጠዋል። ከነዓንን ለመውረስ ኤርትራን መሻገር አለባቸው። ጉዞ የጀመሩት ከግብፅ ነው። ጉዞ የጀመረው ከጥምቀት ነው። ኤርትራን መሻገር አለባቸው። አያችሁ አይደል? ፈርዖንን ድል መንሳት አለባቸው። ነገስታቱን ድል መንሳት አለባቸው። አሞናውያን ድል መንሳት አለባቸው። ፌርዛውያንን ድል መንሳት አለባቸው። እኒህ ድል ካነሱ የት አይደርሱም? ከነዓን አይገቡም። እኛን የጀመርነው ጉዞ ከጥምቀት ተነሳን ጀመርን። ከዛ ጉዟችን የት ድረስ ነው? እስከ መንግስተ ሰማያት ነው። እስከ የት ድረስ ነው? እስከ መንግስተ ሰማያት ነው። አያችሁ ጉዟችን፣ መንፈሳዊ ጉዟችን እስከ መንግስተ ሰማያት ነው። መንግስተ ሰማያትን ለመውረስ ደግሞ የእግር ሳይሆን የምን ጉዞ ነው የሚያስፈልገው? የልብ ነው። ልብ ሲደርስ ነው እግር ምን ይሆናል? የእግሩ ትሩፋት ይሆናል። መሰረቱ የልብ ነው። መሰረቱ የአእምሮ ነው። መሰረቱ የመንፈስ ነው። መሰረቱ የቅድስና ነው። መሰረቱ የንጽህና ነው። መሰረቱ ራስን መጠበቅ ነው። መሰረቱ ራስን እግዚአብሔር መፈለግ ነው። መሰረቱ ልብን ወደ እግዚአብሔር ማቅናት ነው። መሰረቱ ደግ መሆን ነው። መሰረቱ መልካም ሰው መሆን ነው። መሰረቱ ቸር መሆን ነው። ከዛ በኋላ እግሮች ልብ ቸር ከሆነ በኋላ ቢመላለሱ የበረከት እግሮች ናቸው። የበረከት እግሮች ናቸው። አያችሁ ሰናይ ገሪሆም ምንድነው የሚለው? ለይዘሙ ሰናይ ዜና መልካም የምስራችን ለመናገር ወይም ደግሞ ወደ መልካም ቦታው ለመጓዝ የሚንቀሳቀሱ እግሮች አሉ። ምንድን ናቸው? መልካም ሰናይ መልካሞች ናቸው። መልካም እግሮች። ከዛ ልብ ነው። አያችሁ ልብ እኮ ነው። በእግር ከዓለም ወጥቶ ገዳም ከመግባት በፊት ልብ ይመንን። በዓት ከመያዝ በፊት ልብ ይመንን።
ወደ ልባችን በአት እንግባ መጀመሪያ ወደ ውስጣዊ ማንነታችን እንመልከት መጀመሪያ አያታረለ ቤተከ ወእሱ ወህተከ ወደ ቤትህ ምን ተባለ ቤትን ዝጋ እልፍኝህንም ዝጋ አለ ምን ማለት ነው ወደ ውስጥ እኮ ነው ወደ ውስጣዊ ማንነት ግባ እኮ ነው ወደ ውስጣዊ ማንነት ግባ አንተነትን በትክክል መርምር ተረዳ የተበላሸ ማንነትን አስተካክል የቀናውን ደግሞ አጎልብታ አጠንክር ስለዚህ ምናኔ ወደ ልብ ነው ወደ ልብ ከመነኑ በኋላ በልብ ውስጥ ማንን እናገኛለን እግዚአብሔርን የምናገኘው በልባችን ውስጥ ነው እግዚአብሔር ያለው የት ነው ካላችሁ በልባችን ውስጥ አለ እግዚአብሔር የት ነው ካላችሁ እዛው ልባችሁ ውስጥ አለ ልባችሁ ውስጥ ነው እግዚአብሔር ከልባችሁ ውስጥ አድምጦት ይጮሃል እዛው ነው የሚሰማው አጥቶ ይጮሃል እግዚአብሔር ድምፁን ከፍ አድርጎ ይጮሃል በልባችን ውስጥ የሚሰማው አጥቶ የሚያደምጠው አጥቶ የሚቀበለው አጥቶ የሚያስተናግደው አጥቶ የሚመግበው አጥቶ እኛን ተርቦ እኛን ተጠምቶ አየተር እግዚአብሔር በልባችን ውስጥ ይጮሃል ታዲያ ምናኔ ማለት መጀመሪያ ወደ ልብ ከዛ ወደ ገዳም አየተር ከመነኑ እግሮች የመነኑ ልቦች ይበልጣሉ ከመነኑ እግሮች በህሊና ሳይመንኑ በእግር ወደ በረሃ ጫካ ከገቡ ሰዎች በልብ መንነው በስልጣን ላይ በልብ መንነው በትዳር ውስጥ በልብ መንነው በሀብትና በተለያዩ በዓለማዊ ደስታዎች ትንሽ የሚያልፉ ሰዎች ይበልጣሉ ለምን በልባቸው መንነዋል ዓለም ሀብትን መንነዋል ግን ሀብታሞች ናቸው ስልጣንን መንነዋል ግን በስልጣን ላይ ናቸው ቤተሰብን መንነዋል ግን ቤተሰብ ጋር ናቸው በትዳር ውስጥ ናቸው ግን መናኞች ናቸው ቅዱሳን ናቸው ንጹሃን ናቸው ስንክሳር ያነባሉ ወንጌል ያነባሉ ያለቅሳሉ ያነባሉ ደረት ይደቃሉ ስራታቸው ዋይ ይላሉ በፍጹም ልባቸው በለቅሶና በዋይታ በፊቱ ይቆማሉ እነዚህ ፍጹም መናን ያናቸው የቀረው ልብሱ ነው ቆም ማረጉ ነው ቀሚስ መልበሱ ነው ይሄ ነው ክርስትና ማለት ደግሞ የምናኔ ህይወት ነው ክርስትና ማለት የምናኔ ህይወት ነው አይ የምናኔ ህይወት የሚባለው በገዳም ላይ ብቻ ነው አይደለም በምናኔ የልብ ምን ዓለምን መመነን መናቅ አሃዌ የታፈረው ወለ ዓለም ወዛሃሎ ውስጥ ዓለሙኒ ሐላፊ ንብረቱኒ ሐላፊ ስመ ሁሉ ምን ተባለ ሁሉ ሐላፊ ለማን ነው የተሰጠው ይሄ ለክርስቲያን ይሄ ታቆታል ሰው ስጋ እንደመነሳችን ሰራ ዓለም እንደመሆናችን ደስታ ያስፈልጋል ጌጥ ያስፈልጋል ልብስ ያስፈልጋል ቤተሰብ ያስፈልጋል ስልጣንስ ያስፈልጋል ሀብትስ ያስፈልጋል ሁሉም ያስፈልጋል ግን እግዚአብሔርን ሳንረሳ ምን ጸድቅበት ወደ መንግሥተ ሰማያት የምንጓዝበት ሰረገላ ሊሆነን ይገባል ስልጣናችን ወደ መንግሥተ ሰማያት የሚያሻግረን ሰረገላ ሀብታችን ወደ መንግሥተ ሰማያት የሚያሻግር ሰረገላ ቤተሰቦቻችን ከእግዚአብሔር ጋር የሚያገናኙ ሰረገላዎች ሊሆኑ ይገባል ቤተሰቦቻችን ከእግዚአብሔር ስልጣናችን ከእግዚአብሔር ሀብታችን ከእግዚአብሔር ከአገልግሎት ከቅድስና ከንጽህና የሚያሳጡን ከሆነ ትክክል አይደሉም አልመንን ማለት ነው ለማንኛውም ከመንፈሳዊ ቤት ውስጥ አንዱ ድንጋይ ማን ነው እኔ በሉ አንዱ ማን ነው መንፈሳዊ ቤት ለመሆን ተሰሯል ታዲያ ቤት አይቆምም ይገርማል የሚቆም አይደለም ተመሰረተ እንጂ ምን አላለም አላለቀም እስራኤል ግብጽ አልደረሱም ኤርትራ መሻገር አለበት ኤርትራ ስለተሻገሩ ደረሱ ማለት አይደለም ገና የአሕዛብ ነገሥታት አሉ እነሱ እንግዲህ እየነሱት በኢያሱ አማካኝነት መጽሐፈ ኢያሱን አነቡት መጽሐፈ መሳፍንትን አነቡት በጣም ይገርማቸዋል እንዴት አድርገው ከነዓንን እንደወረሱ ከዛን ስታዩ ወደኛው ስናመጣው ወደ መንፈሳዊ ሕይወት ተጠመጥን ጉዞ ጀመርን ከዛስ ተመሰረትን ከዚህ በኋላ ግን እየተሰራን እንኖራለን መቆሚያ የሌለው መሰራት ነው ለምን እድገት ነውና ለምን ጉዞ ነውና ጉዞ ደግሞ አያልቅም ምንጓዘው ወደ ማን ስለሆነ ወደ ማን ነው ምንጓዘው ወደ እግዚአብሔር ነው ወደ እግዚአብሔር ተጉዞ ደርሻለሁ ብሎ የጨረሰ የለም ሊጨርስ የሚችልም የለም እግዚአብሔር ማለት የማይደረስ ጉዞ ነው የማይደረስ መንገድ ነው በፍቅር ካልሆነ በምህረቱ ካልሆነ በይቅርታው ካልሆነ በረድኤቱ ካልሆነ በንስሐ ካልሆነ ራሳችን በመጣል ካልሆነ በእውቀት በዚህ ማይደረስ በቅድስናም እንኳን ቢሆን እግዚአብሔር በየጊዜው መጽናኛ መበረቻ መንቂያ መትጊያ የሚሆን መገለጽን ይሰጠናል እንጂ እግዚአብሔር ማለት
ቅዱስ ምን ሆነው እሱ ቅዱስ ነውና እኛ ምን እየሆን ነው? ምን እየሆን ነው? እሱ ፍቅር ነውና እኛ ምን እየሆን ነው? እሱ የዋህ ነውና እኛ ምን እየሆን ነው? እሱ ታጋሽ ነውና እኛ ምን እየሆን ነው? ይሄ ነው ጉዟችን። በዚህ ነው የሚቀጥለው። በጥምቀት ይጀመራል፣ በትዕግስት ይቀጥላል፣ በፍቅር ይቀጥላል፣ በቅድስና ይቀጥላል፣ በንጽህና ይቀጥላል። አያንተን በአንድነት ይቀጥላል፣ ህብረቱን ይጠብቃል፣ መንፈሳዊነቱን ይጠብቃል፣ በክርስቶስ ላይ እንደጸና ይጠብቃል፣ እንዳይቋረጥ ማለት ነው። መንገድ ላይ ወራጅ እንዳይኖር፣ እንደማን እንደ ይሁዳ መንገድ ላይ የሚወርድ እንዳይኖር፣ መንገድ ላይ ጉዞ የሚያቆም እንዳይኖር፣ እንደማን እንደ ይሁዳ። በምንድን ነው ይሁዳ የወረደው? በፍቅረ ንዋይ አማካኝነት ከቅድስና ጉዞ ተመለሰ፣ ከሐዋርያዊ ጉዞ ተመለሰ። አያት መዓዛ ክርስቶስን አጣ። መዓዛ ክርስቶስን አጣ። ክርስቶስ ከመከተል ተመለሰ፣ ወደ ኋላ አለ። እንደ ዴማስ እንዳልሆነ ዴማስ ምን ሆኗል? አባቱ ጳውሎስ ነበረ። ሐዋርያው ቅዱስ ጳውሎስ የዴማስ አባት ቅዱስ ጳውሎስ ነበረ። ጳውሎስን ያህል መምህር ትቶ ዴማስ ወደ ተሰሎንቄ ቀልጦ ቀረ። ተሰሎንቄን ሽቶ ወዶ የሁሉ ጊዜውን ዓለም ወዶ ቅዱስ ጳውሎስ ወደ ተሰሎንቄ ቀልጦ ቀረ ይላል። አያት ከጉዞ እንዳንቆም ነው። ቅድስናውን አጣ። በተሰሎንቄ ያለው ደስታ፣ ጨዋታ፣ ጫጫታ፣ ዘፈን፣ ጭፈራ፣ መጠጥ፣ ስካር፣ ዳንስ ይሄ ምናምን በሙሉ ተመቸው ደላው። ቅዱስ ጳውሎስን በአንድ ጊዜ ረሳው፣ ዘነጋው። ከዛ ቅዱስ ጳውሎስ በሐዘን ይናገራል ለጢሞቴዎስ ለጢሞቴዎስ ይገርም እኮ በእውነት አያት ለወንጌል ራሱን ለወንጌል አምርሮ የወጣ ዓለምን ክዶ የወጣ ከልቡ የወጣ ስለነበረ ቅዱስ ጳውሎስ ብዙ ልጆች ነበሩ። ጢሞቴዎስ ነበር፣ ፊልሞና ነበር፣ ቲቶ ነበር፣ ሉቃስ ሁሉ ነበሩ። እነዚህ ዴማስም ከነዛ መካከል አንዱ ነበር። ከዛ ለጢሞቴዎስ እያዘነ ይናገራል። እያዘነ እኮ ነው። ሌሎችም ሁሉ ሰላም ይሉሃል አለውና ዴማስ ግን አለውና ያሁኑን ዓለም ወዶ ትቶኛል። ወዴት ይገባል? ወደ ተሰሎንቄ ሄዷል። ትቶኛል። ምን ሆኛል? ትቶኝ ሄዷል። አያችሁ ወገኖቼ፣ ኃጢአት መስራት ማለት ማንን ትቶ መሄድ ማለት ነው? እግዚአብሔር። ማንን ትቶ መሄድ ነው? እግዚአብሔር። የሚሰክር ሰው አገኘን ማለት እኮ ያ የሚሰክረው ሰው እግዚአብሔርን ትቶ ሂዶ እኮ ነው የሰከረው። እግዚአብሔር ትቶት ሂዶ እኮ ነው፣ ረስቶት እኮ ነው፣ ዘንግቶ። እግዚአብሔር ይረሳል? እግዚአብሔር ተረሳ? ዴማስ ረሳው፣ ይሁዳ ረሳው፣ ግያዝ ረሳው። እግዚአብሔርን ከእግዚአብሔር ወጣ። ይሄ እኮ ነው አያት። ጉዞ ቀጣይና የማያልቅ ስለሆነ ተሰሯል። ታዲያ ቅዱስ ጴጥሮስ ማለት ሲናገር መንፈሳዊ ቤት ለመሆን ምን ቤት ያለ ግን የጭፈራ ቤት አለ አይደለም፣ የመጠጥ ቤት አለ አይደለም፣ የዳንስ ቤት አላለም፣ የከረምቡላ ቤት አላለም። የምን ቤት ነው ያለ? ስጋዊም አላለም፣ መንፈሳዊ ቤት። መንፈሳዊ ቤት ደግሞ የማን ማደሪያ ነው ካሉ የመንፈስ ቅዱስ ማደሪያ ነው። የመንፈስ ቅዱስ ማደሪያ ለመሆን ተሰሩ አለ። ታዲያ መንፈስ ቅዱስ በምን የተሰሩ ሰዎች ላይ ነው የሚያድረው ካሉ በአጭር አራት ነገሮችን እናያለን። መንፈስ ቅዱስ የሚያድረው፣ እግዚአብሔር የሚያድረው፣ ሥላሴ የሚያድሩት በምን የተሰሩ ቤት ላይ ነው ካልን ተሰሩ ነው ያለው። መቆሚያ አይደለም፣ መሰራት ነው። ታዲያ እየተሰራን የምንኖረው አንደኛው በምንድን ነው ካልን በጸሎት ነው የምንሰራው። በጸሎት እንሰራለን። በምን እንሰራለን? በጸሎት። ይሄ ልጅነታችን እናስቀጥለው። በልጅነት ተዋህድን አይደለ? ያ ተዋህዷችን ሳይቋረጥ እንዲቀጥል እኛ እንጸልያለን፣ እሱ ጸሎታችንን ይሰማል። እሱ ይሰማናል፣ እኛ እንጮሃለን። በጸሎት ተዋህደን እንኖራለን። እኛ አባት ሆይ ስንለው እሱም ልጆች ሲለን እንዲሁ በጸሎት ተዋህደን እንኖራለን። ታዲያ ይህን ቤት የምንሰራበት ሁለተኛው ምንድነው ካልን በጸሎት ሁል ጊዜ እየተሰራን እንኖራለን። በጸሎት ራሳችን እያደስን እንኖራለን። ጸሎት ምክንያቱም ከማን ጋር መነጋገር ነው? ከማን ጋር መነጋገር ነው? እግዚአብሔር ጋር እንነጋገራለን። ስለኛ እኮ ነው። ስለኛ እግዚአብሔር ጋር እንነጋገራለን። ስለኛ ደግሞ እግዚአብሔር ጋር ከመነጋገር የተሻለ የለም። እግዚአብሔር ከመነጋገር የተሻለ የለም። ስለ ራስህ
እግዚአብሔር ጋር ከመነጋገር የተሻለ መፍትሄ የለም። እግዚአብሔር ጋር እንደመወያየት ያለ የተሻለ መፍትሄ የለም። እግዚአብሔር ጋር ምስጢርን እንደማውራት ያለ ተፈጻሚነት የሚያገኝ ውይይት የለም። እንደ እግዚአብሔር ጋር ሐሳብን በእግዚአብሔር ሐሳብ እንደመግለጽ ያለ ደግሞ የከበረ ነገር የለም። ታዲያ ጸሎት ማለት እግዚአብሔር ጋር መወያየት፣ እግዚአብሔር ጋር መነጋገር፣ በእግዚአብሔር ሁሉ ጸንቶ መኖር፣ እግዚአብሔር ጋር ማውራት ማለት እኮ ነው። ሐሳብን ለእግዚአብሔር ማሳሰብ ማለት ነው። ልብ ከእግዚአብሔር ጋር ሁሉ ጊዜ ምን መኖር ነው? ተዋህዶ መኖር ጸሎት ይባላል። ጸሎት ይባላል። ሁሉ ጊዜ የማይቋረጥ ነው። የማይቋረጥ ጸሎት ነው። የማይቋረጥ ጸሎት እግዚአብሔር ጋር እኮ እሱ ጋር ሆነን ሁሉ ጊዜ እንዲህ እንኖራለን። እሱም ደግሞ እግዚአብሔር ይሰማል። ከፊታችን ሆኖ ይሰማል። ከፊታችን እኮ እግዚአብሔር ከፊታችን ነው። የሚገርማችሁ ወንጌል ላይ እንዲህ ይላል፣ አንድ አይነ ስውር ነበርና ክርስቶስ ከብዙ ሕዝብ ጋር አብሮ ተሰብስቦ በፊቱ ያልፋል። ለረጅም ጊዜ አይነ ስውር ሆኖ ስለነበረ ምንድነው ብዙ ጩኸት ይሰማል አለና አብሮ ከተቀመጡት ይጠይቃል። ሲጠይቅ ምን አሉ? የናዝሬቱ ኢየሱስ ምን እያለ ነው አለ። ምን እያለ ነው አለ? እያለፈ ነው። ይገርም እኮ እያለፈ ነው። ሁሌ እንድንጠራው በመካከላችን ያልፋል። እንድንጠራው ሁሌ በፊታችን ይመላለሳል። ሁሉ ጊዜ እኮ 24 ሰዓት ያለ ማቋረጥ ይመላለሳል። እንድንጠራው እኮ እያለፈ ነው አሉት። ከዛ እሱ ነው ብሎ ድንግጥ ብሎ ተነሳና ተሳለን ወልደ ዳዊት አለ። ተሳለን ኢየሱስ ሆይ ማረኝ አለ። ማን ሆይ? ኢየሱስ ሆይ ማረኝ አለ። ሳቁት። እዛ ያለው ብዙ ህዝብ ሳቁት። አሁን ደግሞና ኢየሱስ ሆይ ማረኝ አለ። ዝም በል ይሄ ሙት የሚያስነሳ አበርክቶ የሚያበላ የመወደድ የመፈራት ግርማ ያለው ኃይል ያለው ይህ ታላቅ ሰው ከአንተ ፊት ሊቆም አንተን ሰምቶ ለአንተ ወደ አንተ ሊመጣ አንተን ሊያደምጥ ነው የምትጮኸው አሉና ዝም እንጂ ምን አደረጉ? ከለከሉ። እሱ ደግሞ ምን አለ ይላል ተርጓሚ ሲገልጹ በዓይኑ ዋዛ አለና አብዝቶ ጮኸ ይላል። እንዲያውም ፊት ኢየሱስ ሆይ ማረኝ ነበር ያለው። በኋላ ግን ምን ብሎ ጮኸ? ተሳሃለኝ ወልደ ዳዊት የዳዊት ልጅ ኢየሱስ ሆይ ይመረኛል ማረኝ አለ። የማን ልጅ አለ? ኢየሱስ ክርስቶስ የዳዊት ልጅ ነው። ለምን? እመቤታችን የማን ልጅ ናትና? የዳዊት ልጅ ናት። የእመቤታችን ልጅ ስለሆነ ጌታ ደግሞ የዳዊት ልጅ ነው። የዳዊት ልጅ ነውና በዳዊት ክርስቶስን ምን አለ? ታራ። የዳዊት ልጅ ኢየሱስ ሆይ ማረኝ ሲል ዝም ብሎ ነበር የሄደው። የዳዊት ልጅ ሆይ ማረኝ ብሎ በጸለየ ጊዜና በጸሎት በጮኸ ጊዜ ግን ይላል ኢየሱስ ክርስቶስ ቆመ ይላል። ምን አለ? ምክንያቱም ያለፈው እንዲጠራው ነው። ያለፈው ምን እንዲለው ነው? እንዲጠራው ነው። ኢየሱስ ሲለው ዝም ያለው ደግሞ በማን እንዲመጣ ፈልጎ ነው? በዳዊት እንዲመጣ ፈልጎ ነው። ለምን? አስቀድሞ ለዳዊት ተስፋ ሰጥቷል። የዳዊት ልጅ ሆይ ሲል እዛ ያለው ሕዝብ በሙሉ ይሰማል። ክርስቶስ የማን ልጅ መሆኑ ይገባዋል። ፍጹም ሰው መሆኑን ይረዳል። በተገባ ይረዳል። ከምር ይረዳል። የማን ልጅ መሆኑ? የዳዊት ልጅ መሆኑ። አያችሁ፣ ማቴዎስ ወንጌልን ሲጀምር ወልደ ዳዊት ወልደ አብርሃም ብሎ ይጀምራል። የዳዊት ልጅ የአብርሃም ልጅ ብሎ ይጀምራል። ታዲያ ይህን አስቀድሞ እግዚአብሔር ምን ነበር? በዳዊት መሐለ እግዚአብሔር ለዳዊት በጽድቅ ወኢይእዜሰ እስመ እምፍሬ ከርስከ አነብር ቢለው መነፈቀው እግዚአብሔር ለዳዊት በእውነት ማለ አለ። በምን ማለ አለ? በእውነት ማለ አለና በመሐላው አይጸጸትም አለ። አይጸጸትም። በእውነት ማለ አይጸጸትም አለ። በዙፋን ላይ ከአብራክ ፍሬ አስቀምጣለሁ አለ። እውነት ነው። ያማን ነው ጌታችን ኢየሱስ ክርስቶስ። ለጊዜው ሰሎሞን ነው በዳዊት ተተክቶ ነግሷል። ሰሎሞን በስጋ 40 ዓመት የገዛቸው ክርስቶስ ደግሞ በምን ይገዛቸዋል? በምን ይገዛቸዋል? በባህሪ ይገዛቸዋል። ስጋ ለብሶ የራሱ ያረጋቸዋል። አይተር ሰዓል ለምኜ አደረ ወበካ አህዛብ ለርስትከ አህዛብ ርስት ጉልት አድርጌ እሰጣለሁ ከኔ ለምን አደረ ስጋ ልቆር ቃል ይዋሃደውን ስጋ ከዳዊት የሚወለድበት ልደት ሲገልጽ ምን አለ? ለምን አህዛብ ርስት ጉልት አድርጌ እሰጣለሁ
በጥምቀት በአርባ በሰማንያ እየተጠመቁ ያንተ ይሆናሉ አለው። ከኔ ለምን አለው። ለምን ስጥ አለው። ስጋን በቃል ገንዘብ የአብ የባህሪ ልጅ መሆኑን ሲገልጽ ይህ ይገልጸዋል። ታዲያ አይነ ስውሩ ጸለየ። ጸሎት ባደረገ ሰዓት ጌታ ቆመ። ጌታም ቆመና ከአይነ ስውርነቱ ምን አለ? ምን ይወጣል? ጸለየ። ከአይነ ስውርነቱ አይነ ስውርነቱ ግን የምን ነበር? የስጋ ነበር። ከስጋ አይነ ስውርነቱ ዳነ። ይህኛስ መቼ ነው የሚበራው? ይህኛ ዕውርነት መቼ ነው የሚበራው? አይኑ ተገልጦ ማን አየ? በመንፈስ በሕሊና ያየውን ክርስቶስ በምን አየ? በስጋ አይን መመልከት ቻለ። ይህኛ አይኖች መቼ ነው የሚበሩ? ይህኛ አይኖች እኮ ናቸው። አይነ ሕሊናችን፣ አይነ ልቡናችን፣ አይነ መንፈሳችን፣ አይነ አእምሯችን የአእምሯችን አይኖች መቼ ነው ተገልጠው እግዚአብሔርን ማሰብ የሚጀምሩ? ገሃነምን አስበው የሚፈሩት፣ መንግሥተ ሰማያትን አስበውስ የሚደሰቱት፣ ክርስቶስን አስበውስ የሚናፍቁት፣ ቅዱሳንን አስበውስ የሚከተሉት መቼ ነው የኛ አይኖች የሚበሩት? ከጥላቻ ወደ ፍቅር የምንመጣው አይናችን ገብቶ መቼ ነው? ዘርን ትተን ወደ አንድነት የምንመጣው መቼ ነው? ወደ መንፈሳዊ ህብረት በመቀላቀል የመንፈሳዊነት ልዕልናችንና የልጅነት ክብራችን የምንረዳው አይናችን ተገልጾ መቼ ነው? አያችሁ፣ ይሄን ሲገለጽ ታዲያ የዳዊት ልጅ ኢየሱስ ሆይ ምን ማለት ማረኝ ብለን እኛም መጸለይ ያለብን። ይሄን ሲገለጽ መጸለይ ያለብን ሀበነ እግዚኦ አዕይንተ አእምሮ ብለን መጸለይ ያለብን። ወትረኪያከ ይርአያ ወአእዛንነሂ ቃለ ዘባሕቲትከ ይስምዓ። አቤቱ አየተን ሀበነ አዕይንተ አእምሮ የእውቀት አይኖችን ገለጽልን እንበል። በምን ሁሉ ጊዜ ማንን ያዩ ዘንድ? አንተን ያዩ ዘንድ ብለን መጸለይ ያለብን። እንዲህ ካልጸለይን መንፈሳዊ ጉዟችን ይቆማል። ጸሎት መንፈሳዊ ጉዟችን ያስቀጥላል። ጸሎት ማለት ነው አላችሁ ዓለም እንደምታነብ ታውቃላችሁ። ሰው እንኳን ብዙ ገንዘብ ሲቆጥር ከገንዘቡ ብዛት የተነሳ ገንዘቡ ለዘላለም ከማን ጋር እንደሚኖር ያስባል። ከማን ጋር እንደሚኖር? ከራሱ ጋር። መልኩን በመስታወት ያይና ያ የሚያየው መልኩ ወደ ላይ እንደሚፈርስ እንደሚበሰብስ፣ ቅላቱ እንደሚጠቁር፣ ውፍረቱ እንደሚከሳ ይህንን በምን ይዘነጋል። ሁሉ ጊዜ ታዲያ ደጋግሞ እያየ በመልኩ እየረካ ይኖራል። ሲፈርስ አብሮ አስተሳሰቡ ይፈርሳል። ደስታው አብሮ ይፈርሳል። አየዳለ ደስታው እኮ እረፍቱ አብሮ ይፈርሳል። ሰላሙ አብሮ ይወጣል። ይህን ታውቃላችሁ። እይታ የሚባለው እኮ ነው። ይሄ ጊዜያዊ መሆኑን ጠንቅቆ መረዳት። ቁንጅና፣ ወጣትነት ያልፋል፣ አዋቂነት ያልፋል፣ ገንዘብ ያልፋል፣ ስልጣን ያልፋል፣ ሁሉ ያልፋል። ይሄ መረዳት ወደ መንፈሳዊ ዓለም ለመቀላቀል መታገል፣ ጸሎት ማለት መጸለይ ማለት ነው። ከመጸለይ መጮህ ማለት ነው። ደረት ጌቶች መጮህ፣ ማልቀስ እኮ ነው። ብዙ አባቶቻችንና ቅዱሳን እኮ በጸሎት የምናነሳቸው ወደዚህ ይሄኛው እና አርሳኒዎስን ስናይ ለምሳሌ ጠዋት ማታ የቆመ ጠዋት ፀሐይ እስኪወጣ ለምን ይቆም ነበር ይላል። ለምን ይቆም ነበር? ለጸሎት ይቆም። ለምን? ከመንፈሳዊ ቤቱ ለመሰራት ነው። መንፈሳዊ ቤቱ ውስጥ ተነጥሮ እንዳይጣል ነው። ለግንዱ ማይመች ነው እንዳይጣል ነው። ወጥቶ እንዳይወረወር ነው። እንዳይከሰከስ ነው። አየተረም ወደ ውጭ እንዳይጣል ምን ሆነ? ቆሞ ይጸልይ ነበር ሳይደክመው። በቃ ፀሐይ በፊት ለፊት ወጣ ግንባር እስክትነካው ድረስ ለጸሎት ይቆም ነበር ይላል። እስከዚህ ድረስ ነው ጸሎት። ህሊናን ከእግዚአብሔር ጋር ማድረግ። ዳዊት እንደውም የጸሎት ሕይወት ሲገልጽ ምን ይላል? ሁሉ ጊዜ በጸሎት እንደሚኖርና ህሊናው ከተዘክሮት እግዚአብሔር እንደማይለይ ሲገልጽ ምን አለ መሰለህ? ዘልፈ ርእዮ ለእግዚአብሔር ቅድመ የውእቱ በኩሉ ጊዜ። ሁሉ ጊዜ ማንን አያለዋል? እግዚአብሔር ምን አለዋል? አየዋል። ሁሉ ጊዜ እኮ ሁሉ ጊዜ ማለት መቼ ነው? ሁሉ ጊዜ በቃ ሁሉ ጊዜ ማለት ሁሉ ጊዜ ነው። ሁሉ ጊዜ እኮ ማቆሚያ የለው፣ ማቋረጫ የለው። ሁሉ ጊዜ እግዚአብሔርን አየዋለሁ በፊቴ ነውና አለ።
ሁሉ ጊዜ በፊት የሆነ በማየው እግዚአብሔር ደግሞ አለ ወጸግብ በርእየ ስብሐቲከ ይላል። በማየው እግዚአብሔር ከጌትነቱ የተነሳ ደግሞ አለ ወጸግብ በርእየ ስብሐቲከ እረካለሁ አለ፣ አርካለሁ አለ፣ ውስጤ ደስ ይለዋል። አይ ጸሎት ወደዚህ ነው የሚያሳድገው። ሁሉ ጊዜ እግዚአብሔር ማየት ጸሎት ይባላል። ጸሎት የሚባለው ሁሉ ጊዜ እግዚአብሔር ማየት። አሁን ውዳሴ ማርያም እንጸልያለን፣ ዳዊት እንጸልያለን አይደል? ወንጌልን ልንጸልይ እንችላለን፣ ሌላ ጸሎት መጽሐፍ ልንጸልይ እንችላለን። እነሱ መጽሐፍ ጸሎት ማለት ሁሉ ጊዜ እግዚአብሔር ጋር ህሊናችን እንዲኖር እንዲጸና ወደ ማድረግ የሚያሳድጉ ጸሎቶች ናቸው። ለማሳደግ ህሊናችን ለማሳደግ የምንጠቀማቸው ጸሎቶች ናቸው። ዳዊቱ የሚጠቅመን ሁሉ ጊዜ ህሊናችን ከማን ጋር እንዲኖር ማድረግ ነው? ከእግዚአብሔር ጋር። ውዳሴ ማርያም የሚያግዘን ሁሉ ጊዜ ህሊናችን ማን ጋር እንዲኖር ማድረግ ነው? ለምን ካልን ይህ መዝሙረ ዳዊት የዳዊት ጸሎት ነው። ዳዊት በዚህ መዝሙረ ዳዊት ሲጸልይ ዳዊት ሁሉ ጊዜ እግዚአብሔር ህሊናውን ከእግዚአብሔር ጋር ያረገበት ጸሎት ስለሆነ እኛም ህሊናችን ሁሉ ጊዜ ከእግዚአብሔር ጋር ለማድረግ ማደጊያ ጸሎት ነው። በዛው መቅሪያ አይደለም። በዳዊት ተወስነን የምንቀርበት ጸሎት አይደለም። ማደጊያ ነው። ለማደግ ነው የምንጸልየው። ውዳሴ ማርያም ለማደግ ነው የምንጸልየው። ሰይፈ መለኮት ሰይፈ ሥላሴ ለማደግ ነው የምንጸልየው። ወደ ልባዊ ጸሎት ለማደግ፣ ወደ መንፈሳዊ ጸሎት ለማድረግ ከአእምሮ ነቅቶ መንጭቶ ወደሚጎርፈውና ማለቂያ ወደሌለው ገደል ወሰን ወደሌለው የጸሎት ክፍልና ማዕረግ ለማደግ የምንጸልየው እንጂ በዛ ተወስነን የምንቀርበት የጸሎት ክፍል አይደለም። ታዲያ አንዱ ቅድስናችንና የልጅነት መንፈሳዊ ቤትነታችን ጠብቆ የሚኖረው ምንድን ነው ካላችሁ ምንድነው ማለት ነው? ጸሎት ነው። የሚጸልዩ መንፈሳዊ ቤቶች ናቸው። ከሚጸልይ ሰው ጋር መንፈስ ቅዱስ አለ። መንፈስ ቅዱስ የሚኖረው ከሚጸልይ ሰው ጋር ነው። አለመጸለይ መንፈስ ቅዱስ እንደራቀ ያሳያል። ከመንፈስ ቅዱስ እንደተለየንም ያስረዳል። ሰው ጸሎት ደስ የሚላችሁ ከሆነ ቅዱስ መንፈስ ቀርቧችኋል ማለት ነው። ጸሎት የሚሰለቻችሁና የሚያስጠላችሁ ከሆነ ከመንፈስ ቅዱስ ርቃችኋል ማለት ነው። ርቃችኋል። ይሄ እንባ ያስፈልገዋል። ይህ ሰው እንባ ያስፈልገዋል። ይሄ ጸሎት ያስጠላው ሰው ለጸሎት ጊዜ የሌለው ሰው ለምሳ ጊዜ ያለ ለጸሎት ጊዜ የሌለው፣ ለቁርስ ጊዜ ያለ ለጸሎት ጊዜ የሌለው፣ ለአምልኮ ጊዜ የሌለው፣ ለመንበርከክ ጊዜ የሌለው፣ የእግዚአብሔርን ስም ለመጥራት አባታችን ነው ለማለት ጊዜ የሌለው፣ ለምግብ ለወሬ ግን ጊዜ ያለው ሰው ሙቷልና የለቅሶ ቀን ያስፈልገዋል። ሙቷልና በቁሙ ሙቶ እኮ ነው። ለምን? ሞት ማለት ከማን መለየት ስለሆነ ከእግዚአብሔር ነው። ከእግዚአብሔር ጋር መኖር ጸሎት ነው። ጸሎት አለ ማለት ከማን መለየት ነው? ከእግዚአብሔር መለየት ነው። ስለዚህ ለዚህ ሰው የለቅሶ ያስፈልገዋል፣ እንባ ያስፈልገዋል፣ ዋይታ ደረት መድቃት ያስፈልገዋል። አያት ፊት መዋጠር ፀጉር መንጨት ያስፈልገው ለዚህ ነው። አፈር መልበስ አመድ መለስለስ ለዚህ ሰው ያስፈልገዋል። ማቅ ለብሶ ማረው ማረው ይቅር በለው ወዮ ወዮ ያስፈልገው ሰው ማለት ጸሎት ለማይጸልይ ሰው ነው። ለምን? ትዕቢተኛ ሆኗልና። ትዕቢተኛ እኮ ነው። አለመጸለይ ማለት እኮ ምን ማለት መሰላችሁ? እግዚአብሔር ተው ለግጄ በራሴ በጥበቤ አተርፋለሁ፣ በራሴ በእውቀቴ ቤተሰቤን እመራለሁ፣ በራሴ ደሞዝ ብቻ ቤተሰቤን እመራለሁ፣ በእኔ ብልሃትና ጥበብ ብቻ ይህንን አካባቢን የስልጣኔን ተጠቅሜ ህዝቡን አስተዳድራለሁ ብሎ አንተ አታስፈልገኝም፣ ለትዳሬ፣ ለእውቀቴ፣ ለቤተሰቤ፣ ለልጄ፣ ለትዳር አጋሬ አታስፈልገኝም፣ ለገንዘቤ፣ ለኢኮኖሚ እኔ ራሴ እበቃለሁ ማለት ነው። ምን አለ ማለት? አለመጸለይ። ለምን? ጸሎት ማለት እርዳታን ከማን መጠየቅ ነው? ስለዚህ አለመጸለይ እርዳታን አለመፈለግ ነው። እርዳታን አለመፈለግ ደግሞ ምንድነው ማለት ነው? ትዕቢት ደግሞ ማንን የጣለች ናት ማለት ነው? ማንን የጣለች ናት? ዲያብሎስን ወርውራ የጣለች ኃጢአት ናት። ስለዚህ ወደዚህ አድርጓል። ስለዚህ መንፈሳዊ ቤትነታችን ጸንቶ እንዲቀጥልና ወደ ቅድስናው ማዕረግ እያለን እንድንሄድ ወደ ቅዱሳን ህብረትና አንድነት እንድንገባ የሚያደርገን መንፈሳዊ ቤትነታችን ከመሰረቱ እንዳንለቅ የሚያደርገን የሚጠብቀን ምንድነው ካላችሁ፣ የመጀመሪያው ምንድነው? ጸሎት። ሁለተኛው ደግሞ ምንድነው ካላችሁ፣ አንብቦ መጽሐፍት ነው። መጽሐፍትን ማንበብ፣ መማር፣ መጽሐፍትን ማንበብ፣ መጽሐፍትን ማንበብ፣ መማር፣ መጽሐፍትን ማንበብ፣ ማንበብ፣ መማር። ለምን? መጽሐፍ ቅዱስ ማለት በመንፈሳዊ ቤት ተሰርተው
መሰረቱን ሳይለቁ ጸንተው የኖሩ ሰዎችን የሚነግረን ማን ስለሆነ መጽሐፍ ቅዱስ ነው። ባለመጸለያቸውና ከዛ ከመንፈሳዊ መሰረት ከህያው ድንጋይ ተለይተው ተርፈው የተከሰከሱትን የሚነግረን ማን ስለሆነ መጽሐፍ ቅዱስ ነው። ሳጥናኤልን እንደሚነግረን ቅዱስ ሚካኤል ይነግረናል፣ ቅዱስ ገብርኤል ይነግረናል። አያችሁ አይደል? ቅዱስ ጴጥሮስን እንደሚነግረን ይሁዳን ይነግረናል፣ ይሁዳንን እንደሚነግረን ዮሐንስ ወንጌላዊ ይነግረናል፣ ሙሴን እንደሚነግረን ፈርዖንን ይነግረናል፣ አትናቴዎስን እንደሚነግረን አርዮስን ይነግረናል፣ ንስጥሮስን እንደሚነግረን ቄርሎስን ይነግረናል። አያችሁ ጸንተው ያለፉትን መጽሐፍ ቅዱስ ይነግረናል። ባለመጽናታቸው ከመሰረቱ በመልቀቃቸው ደግሞ የተጎዱትን ማን ይነግረናል? መጽሐፍ ቅዱስ ይነግረናል። እግዚአብሔር ይመክሆኑ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል ይላል። በምን ይነግራቸዋል? በመጽሐፍ ይነግራቸዋል፣ ያስተምራቸዋል፣ ያስረዳቸዋል፣ ራሱን ይገልጽላቸዋል አለ። እውነት ነው። እስኪ ግብረ ሐዋርያት ምዕራፍ 8 ላይ እግዚአብሔር በመጽሐፍ ራሱን የገለጸለት ሰው ማንን ነው የምታውቁት? እግዚአብሔር ኢትዮጵያዊ ጃንደረባ ታስታውሳለህ? የማንን መጽሐፍ እያነበበ ነበር? የኢሳይያስን መጽሐፍ ያነባል። ምዕራፍ ስንት? ምዕራፍ 53 ያነባል። ይገርም እኮ የቀራንዮውን የክርስቶስ ጉዞ እኮ እንደዚህ የሚያነበው የቀራንዮውን የክርስቶስ ጉዞ የሚያነበው እየተደነቀ እየፈራን እየተቀጠቀጠን እያደነቀን ያነባል። በዚህ ጊዜ በመጽሐፍ በኩል መንፈስ ቅዱስ ለኢትዮጵያ ጃንደረባ ክርስቶስን ገለጸ። ማንም ነው መጽሐፉን ሲያነብ መንፈስ ቅዱስ ጋር ተገናኘ። ኢትዮጵያ ጃንደረባ በመጽሐፉ መንፈስ ቅዱስ ጋር ተገናኘ። መንፈስ ቅዱስ ጋር ሲገናኝ ደግሞ ክርስቶስን ለማወቅ ካለው ፍላጎትና ጥማት የተነሳ ወዲያውኑ መንፈስ ቅዱስ ፊልጶስን ላከው። ፊልጶስ መጣና አስተማረው፣ ተረጎመለት፣ አብራራለት፣ ገለጸለት፣ አሳወቀው። ካወቀ በኋላ ታዲያ ልጠመቃ ነው፣ ተጠመቃ ነው፣ አጥምቆ ልጅነትን ሰጥቶ መጽሐፍትና ልብ እንዴት ተቀማለሁ ክርስቶስ አምላክ መሆኑን የምናውቀው በመጽሐፍ ነው። ድንግል ማርያም የአምላክ እናት መሆኗን በመጽሐፍ ነው። ቅዱሳን ማለት እውነተኛ መንፈሳውያን ቅርንጫፎች መሆናቸው የምናውቀው በመጽሐፍ ቅዱስ ነው። ኃጢአትና ጽድቅ የምንለየው በመጽሐፍ ቅዱስ ነው። መራራውን ከጣፋጩ የምንለየው በመጽሐፍ ቅዱስ ነው። ኃጢአትን ከጽድቅ የምንለየው በመጽሐፍ ቅዱስ ነው። የሚድኑትና የሚጠፉት ሕግ የተቀመጠላቸው በመጽሐፍ ቅዱስ ነው። ስለዚህ ሌላኛው ሁለተኛው መንፈሳዊነታችን የምንጠብቀው ሰው ሲማርና መጽሐፍትን ሲያነብ ነው። ማንበብ ብቻውን ትርጉም የለውም፣ መማር አለበት። መማር ብቻውንም ትርጉም የለበት፣ መጸለይ አለበት። መጸለይ አለበት፣ ማንበብ አለበት። ማንበብ አለበት፣ መማር አለበት። መማርና ማንበብ ሁለቱም መማር ናቸው። ሲያነብም እየተማረ ነው፣ ቁጭ ብሎ ስትማረውንም እየተማራችሁ ነው። መማር ማንበብ። ለዛ እኮ ነው ቅዱስ ጳውሎስ ምን አለ በሮሜ መልእክቱ ምዕራፍ 10 ላይ ያለ ሰባኪ አለ እንዴት ይሰማሉ? ባልሰሙትስ አለ እንዴት ምን ይላሉ? ያምናሉ ይላል። ያለ ሰባኪ አለ፣ ያለ አስተማሪ፣ ያለ መምህር አለ እንዴት ይሰማሉ? ባልሰሙትስ እንዴት ያምናሉ ይላል። ስለዚህ መማር ማንበብ አንዱ መንፈሳዊ ቤትነታችን የምንጠብቅበት ነው ማለት ነው። ሌላኛው ደግሞ ምንድነው ካልን መንፈሳዊ ቤትነታችን ጠብቆ የሚኖረው ንስሐ ምንድነው? እስኪ በሉ ለመጥራቱ ልፈርዳቸዋል። አሁን በኦርቶዶክሳዊ የእምነት ጉዟችን ውስጥ ሂደን የምንሰራው ንስሐ ነው። ሰንበት ትምህርት ቤት ሲባል ደስ ይለናል። ከበሮ አለ፣ ጸናጽሎ አለ፣ መዝሙሩ አለ፣ ጩኸቱ አለ፣ ጭብጨባ ደስ ቃሲት እናደርግ። አያስፈልግም ግን አላልኳችሁ? አያስፈልግም። በደንብ አስተውሉ። ያስፈልግ ይሆናል ግን መዝሙሩን ተጉዘን ስልጠናውን ምን እንላለን? ሰላም እያልን ልንወስድ እንችላለን። መዝሙሩን እንጓዛለን፣ ጭብጨባን እንጓዛለን፣ ከበሮን እንመታለን፣ ጸናጽሉን እንጸለጽላለን። ከዛ ቀጥሎ ምጽዋት እንመጸውታለን፣ ዝክርም ይዘክራል። አብዛኛው ህዝቡ ነው። ከዛ ቤተክርስቲያንን ይጓዛል፣ ትምህርትን ይማራል፣ መቅድም ይሰማል። አጠቃላይ ብዙ የሆኑ ምግባራት ላይ ደስ እያለ ያደርጋል። የበረከት ስራ አለ። የሆነ እንጨት ሸማ፣ የሆነ አፈር ሸከማ፣ የሆነ ቆርጠር፣ የሆነ ባንዲራ መስቀል፣ ቅጠል መጎዝጎዝ፣ ቤተክርስቲያኑን ማስዋብ ምናምን ይሄን በጣም ያደርጋል። አይሽ ቤተክርስቲያኑን ግቢውን አስዋብከው መልካም፣ ባንዲራ ሰቅለ አጠቃላይ ጉልላቱን አሳመርከው መልካም፣ ጥምቀቱን ምንጣፍ እያነጠፍከ አደመከው በጣም ጥሩ። ታዲያ ያንተ ውስጥ ቆሽሿል፣ ንስሐ ገባ።
ከጫት ቤቱ እንደነበር እየሮጠ መጥቶ ያነጥፋል። አይ እኛ በጫት በሲጋራና በሱስ በከረምቡላ በስካር በዝሙትና በንቀት በዘር በጎሳ በቀለም በብሔር የቋሸሸ ማንነታችን በንስሐ ይጽዳ ሲባል ይከፋዋል እታሰራለሁ ብሎ ያስባል። የሚገርመው ግን ንስሐ መግባት መታሰር ነው መፈታት ነው? መታሰር ነው መፈታት? ይገርማል። የቋሸሸ የልጅነት ልብሳችን እንደገና አጽድታ ከእግዚአብሔር ጋር የምታገናኘን ምንድናት? እሷ ንስሐ። እንደውም ሁለተኛ ጥምቀት ነው የሚሏት ንስሐ ሁለተኛ ጥምቀት ይሏል። ምትገርም እኮ ንስሐን የሰጠን እግዚአብሔር በእውነት የተመሰገነ ይሁን። ንስሐ ባይኖር እንዴት እንሆን ነበር? ምን እንሆን ነበር? ዘማውያን የት ይገቡ ነበር? ነፍሰ ገዳዮች የት ይገቡ ነበር? አመፀኞችና ተንኮለኞች የት ይገቡ ነበር? አያችሁ፣ ዘመኑ በየትኛው በኃጢአት በማወቅ ባለማወቅ በሙሉ ከእግዚአብሔር የተለየ ሁሉ እንደገና ወደ እግዚአብሔር መመለሻ መንገዷ ወደ እግዚአብሔር ቤት መግቢያ በሯ ምንድናት ማለት ነው? ንስሐን አትብሉ። ንስሐን አትብሉ። ድፈሩ፣ ወደፊት ሂዱ። እግዚአብሔር ጨካኝ አይደለም፣ ሩሩ አምላክ ነው። አባት እኮ ነው። እግዚአብሔር እኮ ንጉሥ ብቻ አይደለም፣ ምንም ነው። አባት ነው። ንጉሥም ነው፣ አባትም ነው። አባትም ነው፣ አምላክም ነው። አምላክም ነው፣ መምህርም ነው። እግዚአብሔር እንደ መምህር ያስተምራል፣ እንደ አባት ደግሞ ይላል ወልዶናል፣ ይጠብቀናል፣ እንሻውን ያደርጋል። ከዛ የተከ ንጉሥ ነው፣ ፈራጅ ነው፣ ግን ንጉሥ ነው፣ ፈራጅ ብቻ ግን አይደለም፣ መሐሪ ነው፣ ይቅር ባይ ነው። ደግሞ የሚገርማችሁ እኮ ሲነግረን እንዴት እኮ ነው ያለው መዓቱ የራቀ አለ ምሕረቱ ያለ። ታዲያ አንተ ከባድ ኃጢአት ሰርተሃልና ንስሐን አልቀበልም የሚለው ሰው የለም። አንተ አወዳደቅ ይከፋ ስለሆነ ወደ እኔ አትቅረብ አላስተሰርይልህም የሚለው የለም። አንገቱን ሰብሮ የደነደነ ልቡ ምን አድርጎ ገርቶለት ቀንቶለት ራሱን ዝቅ አድርጎ ይቅርታንና ምሕረትን ፈልጎ አባቴ ሆይ በማወቅም ባለማወቅም ያጠፋሁትን ሁሉ ይቅር በለኝ፣ እባክህ ቆሽሻለሁና አንጻኝ፣ ከኃጢአቴም ተበኝ፣ እንደ በረዶ ነጭ አድርገኝ። እኔ ልጅ ነኝ አጠፋለሁ፣ አንተ አባት ነህ ትምራለህ። እኔ ልጅ ነኝ አጎላለሁ፣ አንተ አባት ነህ ትሞላለህ። እኔ ልጅ ነኝ ርቅ ያለው፣ አንተ አባት ነህ አቅርበኝ ብለን ልክ እንደዛ የሉቃስ ወንጌል 15 ላይ እንዳለው ልጅ ከአባቱ ወጥቶ እንደገና እንደተመለሰው ከሪያዎች መንጋት ለይቶ ወደ አባት ወደ እግዚአብሔር ወደ መጣው እንደመጣው በሰማይና በምድር በድያለሁ እያልን ከመጣን እግዚአብሔር እኛ ገና እንግዲህ እግዚአብሔርን ይቅርታ ልጠይቀው ነኝ ብለን ስናስብ ኃጢአታችን ምን ይሎታል? እኛ እንኳን አራርተን የኛ ልብ ጨካኝ እንኳን አራርቶ ይቅርታን ፈልጉ። እኛ እኮ ነን እኛ ማለት እኛ እንኳን የሰውን እንባ እናብሳለን እንላለን። እኛ እንኳን የተከፉ ሰዎችን እናስደስታለን ብለን እንሞክራለን። እኛ እንኳን የወደቁ ለማንሳት ብለን እንጓዛለን። እኛ እንኳን የተቸገሩ የተጨነቁ እናጽናናለን ብለን እናስባለን። እግዚአብሔርማ ከኛ በላይ እንዴት አያነሳ? ክርስቶስ ልጅ መጥቶ እኮ ብዙ ጊዜ የተገኘው እኮ ዘማውያን ጋር እኮ ነው። ኃጢአተኞች፣ በደለኞች፣ ወንጀለኞች፣ ቀራጮች ጋር እኮ የተገኘው ዘኬዎስ ጋር እኮ ነው የተገኘው። ወደ ቤታቸው እየገባ ዘማውያን ጋር አብሮ እየበላ ሬስ ደግሞ ዘማውያን ጋር ይበላል እየተባለ እየተሰደረ ኃጢአተኞች ጋር ክርስቶስ ሰው የሆነው እኛን በንስሐ ወደ ለመጥራት ነው። አይታችኋል። መንገዱን አዘጋጅተን ይላል እና ሌላኛው መንፈሳዊ ቤትነታችንን የምንጠብቀው በምንድን ነው ማለት ነው? የመጀመሪያው በምንድን ነው? ሁለተኛውስ በንባብና በመማር፣ ሶስተኛውስ አራተኛውስ ነገር ሰው ጸለየ፣ አነበበ፣ ተማረ፣ ተረዳ አይደለም። ከተረዳ በኋላ ንስሐ ይገባል። ንስሐ ከገባ ዘንድ ደግሞ ታጥቧልና እጅ ከታጠበ ወዴት ነው? ንገሩኝ። እጃችን ታጥበን ወዴት ነው? እጅ የምንታጠበው ለምንድን ነው? ለመብላት። ከታጠብንስ ወዴት ነው? እጅን የምንታጠበው ለመብላት ነው። የምንበላው እጅ ምን ብለን ነው? ታጥበን። ስለዚህ ወደ ስጋው ነው መጨረሻ ስጋው ነው። ከዛ በስጋው ላይ እንታነጻለን ማለት አይደለም። የጸለይነው ስጋው ላይ ለመድረስ ነው። ያነበብነው ወደ ስጋው ከፍታ ለመውጣት ነው።
ንስሐን የገባ ነው ራሳችን አጽድተን ራሳችን አስተካክለን ስጋው ላይ ለመቅረብ ነው። ስጋ ወደሙን እንቀበልና ከዛ በኋላ ዘበላ ስጋዬ ወሰት ደሜ ወሕይወት ዘላለም ስጋዬን የበላ ደሜን የጠጣ የዘላለም ምን አለው? አሁን ደረስን አልደረስን? እየደረስን ከዛ በስጋው በደሙ ወደ መንግስተ ሰማያት እንገባለን። ታዲያ መንፈሳዊ ጉዞ ይባላል። ይሄን ካላደረግን መንፈሳዊ ጉዟችን የተቋረጠ ነው ማለት ነው። አያችሁ? ታዲያ መንፈሳዊ ቤት ለመሆን ምን በሉ ንገሩ። መንፈሳዊ ቤት ለመሆን ምን በሉ? በጸሎት ምን በሉ? ተሰሩ። መጽሐፍትን በማንበብ ምን በሉ? ተሰሩ። ንስሐ በመግባት ምን በሉ? ተሰሩ። ለስጋው ደግሞ ምን በሉ? ተሰሩ። አያችሁ? እንዲህ አድርገን ተሰርተን የክርስቶስ ፍጹምና ቅዱስ አካል እንሆናለን። እኛ ማለት የክርስቶስ ሕዋሳት ነን፣ አካል ነን። ስለዚህ የክርስቶስ ቅዱስ አካልነታችን በዚህ ጠብቀን በጥምቀት የጀመርነውን ጉዟችንን እስከ ፍጻሜ ምን ማለት አለብን? ጸንተን መጓዝ ይጠበቃል። እስከ መንግስተ ሰማያት ማለት ነው። እስከ መንግስተ ሰማያት መካከል ላይ የሚፈትኑን ይኖራሉ። ከተለያዩ የወጣትነት ፈተና፣ የኑሮ ፈተና፣ የቤተሰብ ፈተና፣ የመናፍቃን ፈተና፣ ዓለማዊነት ፈተና፣ ይሄ ዝማኔው ስልጣኔው ራሱ ፈተናው በምግብ፣ በበሽታ፣ በመካንነት፣ በትም ስራ ባለማግኘት፣ ገንዘብ በማጣት፣ በድህነት በተለያየ መስመር ልንፈተን እንችላለን። ሁሉም ፈተና እየተቋቋምን ግን የት እንገባለን? የት እንደርሳለን? መንግስተ ሰማያት እንወርሳለን። ለምን? ወዛ አዝለፈ ትዕግስቶ ውእቱ እስከ መጨረሻ የሚጸና እርሱ ምን ይላል ተብለናል። ይችላል እስከ መጨረሻው ጸንተን ንስሐ ገብተን ስጋውን በልተን ደሙን ጠጥተን መንግስቱን እንድንወርስ እግዚአብሔር አምላካችን ይርዳን። ወስብሐት ለእግዚአብሔር።